አዶን እኔም እኮ ሰግጬ ቢያርፊት ደስ ይለኝ ነበር፣ ግን ምን እንደማደርግ ራሱ ግራ ይገባኛል አልኩት። እንዴ ምን ጀምረሽ ነው እንደዛ የምትይው? አሪ ዩቲዩብ ነበረኝ አልኩ። 2 ዓመቱ 2 ዓመቱ 2 ዓመቱ እስካሁን አልከፍልሽ? እንዴት አድርጎ ይከፍልኛል? ሲያይ እውነት ነው፣ እንዴት አድርጎ ይክፈሉ ይስታዳ አለኝ። ለምን አልኩት። በደንብ እየሰራሽ አይደለም አለኝ። አዎ ክፍያ አይሰጠኝም። በዛ ላይ ደግሞ አስብ እስኪ እኔ ኢንተርኔት ተጠቅሜ ነው ቪዲዮዎችን እየተማረጉ ኦንላይን ነው እየተማረጉ፣ ደሱ ክፍያ ይጠይቀኛል። አፕሮል ለማድረግ አፕሮል ሳድርግ ክፍያ ይጠይቃል። እንዴት ሮስን መቋቋም ልቻል ታዲያ ያለ ክፍያ አልኩት። እንዴ ለምንድን ነው እንደዛ የምታደርጊው? ኦፍላይን የሆኑ ሶፍትዌሮች አትጠቀሚም እንዴ አለኝ። ምን እንጠቀም አልኩት። ገራሚ የሆነ ሶፍትዌር ላስታውቅሽ አለኝና ያለ ገደብ ቪዲዮዎችን ኤዲት ማድረግ ትችያለሽ። ያው ሰነፉ ነሽ አንቺ ካልተሹ በስተቀር ሶፍትዌሩ በነፃ ታውርጂዋለሽ። ያለ ምንም አይነት ክፍያ ሶፍትዌርሽን አውርደሽ መጠቀም ትችያለሽ። ኤዲቲንግ ስትሰሪ ሶፍትዌሩን ካወረርሽ በኋላ ያለ ክፍያ አውርደሽ ካወረርሽ በኋላ ደግሞ ኦፍላይን ስራሽን መስራት ትችያለሽ። ሶፍትዌሩ ኢንተርኔት የሚያስፈልግሽ አፕሎድ ስታደርጊ ብቻ ነው አለኝና እውነት ነው እንዴ ብዬ ቼክ አደረኩ። እውነት ነው፣ ገራሚ ነው። ዛሬ ሶፍትዌር እኔ ላስተዋውቃችሁ። አዲስ ቲፖችን ታገኙበታላችሁ። ምን ካላችሁ ምን ሰራው ልገራችሁ ነው። ከተመቻችሁ ከኔ ጋር ተቀጥላላችሁ። አንደኛው መሰላችሁ ፊሊቫ ምን ያካትታል? ገጽታው እንዴት ነው ፋይል አፕሎድ የምናደርገው የሚለው እናያለን። ሁለተኛ ምስሎችን፣ ፎቶዎችን እንዴት ወደ ቪዲዮ እንቀይር፣ እንዴት በቀላሉ ወደ ቪዲዮ እናደርጋቸው ነው በክሊፕ እንስራቸው የሚለው እናያለን። ሶስተኛ ደግሞ ማለት ነው አማርኛ ጽፎችን እንዴት እናስገባ። አማርኛ ጽፎችን ማስገባት ብቻ አይደለም፣ ጽሁፍም አኒሜሽን ይሰራል። እሱን እናያለን። አራተኛ ባክግራውንድ ኦዲዮ እንዴት እናስገባ፣ እንዴት አድርገን ነው ማዋሃድ ያለብን በማይረብሽ መልኩ የሚለው እናያለን። አምስተኛ ደግሞ ማለት ነው ሪከርድ፣ ድምጽ ሪከርድ፣ ስክሪን ሪከርድ ብቻ አይደለም፣ ቪዲዮ ካሜራ ራሱ ሶፍትዌሩን ሪከርድ ብቻ ሳይሆን ስክሪን ሪከርድ ብቻ ሳይሆን የሚያደርገው እንዴት ካሜራ በራሱ በፊልሞራ ካሜራ መጠቀም እንደምትችሉ እናያለን። ታዲያ ስድስተኛ እሱ ደግሞ ምን መሰላችሁ? ያስገባነውን ቪዲዮ እንዴት አድርገው የሚለው እናያለን። በመጨረሻው ሶፍትዌሩን በነፃ እንዴት እናውርደው፣ ስራችንስ እንዴት እንስራ፣ እንዴት ኤክስፖርት እናደርገው የሚለውና ቲፖችንም እንደምታዩት ገጽታው ይሄንን ይመስላል። ምን አለው የሚለውን ስናይ እዚህ ጋር ፋይል የሚል አለ። ፋይል ውስጥ አዲስ ፕሮጀክት ማስገባት ትችላላችሁ። ቅድም እንደገባ ነው በ16 በ16 እነዚህ የምታያቸው በሙሉ እናንተ በምትፈልጉት ቪዲዮ እንድትሰሩ በምትፈልጉት መስፈርት እዚህ ጋር ታስገባላችሁ። ኒው ኦብጀክት ወይ ደግሞ ኮንትሮል ፕላስ ኦን ስትነኩ ደግሞ ከዚህ በፊት የነበራችሁ ፕሮጀክት ካለ እሱን ፕሮጀክት እንዲሰርታችሁ ወጣችሁ ካለ እሱን ኤዲቲንጉን ለማስቀጠል ተጠቀማላችሁ። እዚህ ጋር ተስተወርዱ ኢምፖርት ኤክስፖርት ዳውንሎድ አለ። እሱን በስቴፕ ባይ ስቴፕ እናያቸዋለን። ኤዲቲንግ ውስጥ ስገቡ እንደምታዩት እዚህ ጋር ከት ኮፒ ፔስት ዲሊት ሰሌክት ምናምን አሉ። አሁን ላይ ምንም አይነት ወደኛ ዶክመንት ስላላስገባን ምንም አይነት ቪዲዮ፣ ምንም አይነት ፎቶ፣ ምንም አይነት ኦዲዮ ስላላስገባን ነው እንጂ እነዚህ ነገሮች ዲስአክቲቭ የሆኑት ልክ የምንሰራቸውን ስራዎች ስናስገባ አክቲቭ ይሆናሉ። እዚህ ጋር የምትፈልጓቸው ኢምፖርት ቪው ስቶር ግሩፕ መፍጠር ከፈልጋችሁ እሱን ያሳያቸዋል። ስቶፕ ፉል ስክሪን ማድረግ፣ ፕሌይ ባክ ማለት ዙም ማድረግ ምናምን፣ ባክ ለማለት ቴክስት ኤዲት ለማድረግ፣ ፕሪቪየስ ኤዲት ለማድረግ፣ ኒው ፍሬሞች ምናምን እሱንም ማድረግ ከፈልጋችሁ እዚህ ጋር አሉ። እዚህ ጋር ኤክስፖርት በምን ኤክስፖርት እንደምናደርግ አለ። ይሄ ባክ ምናምን ከቱ አያስፈልግም። እነዚህ የምታዩቸው ዲሊትም ከትም አንዱ ኮንትሮል ዜድ ኮንትሮል ዋይም እያደረግን የምንጠቀማቸው አሉ። እዚህ ጋር ይሄኛውን ዙም ምናምን እናደርገዋለን። ስክሪናችንን እዚህ ጋር እንድናሰፋና ሙሉ ለሙሉ እንድናየው የሚያደርገን ነገርም አለ። አሁን ግን እኛ እሱ ስለማያስፈልገን ቀስ እያልን እየሰራን የምናየው ነው የሚሆነው። እዚህ ጋር ቪዲዮ የምናስገባበት አለ፣ ኦዲዮ የምናስገባበት አለ። ሙሉ ይሄንን ይመስላል። ስለዚህ ወደ ዋናው ስራችን እንግባና ስራዎቻችን እየሰራን እዚህ ጋር እንደምታዩት ኦዲዮዎች ይኖራሉ፣ ቴክስቶች ይኖራሉ፣ ኢፌክት ኤሌመንት ምናምን ይኖራሉ ሙሉ ለሙሉ። እዚህ ጋር የምታዩቸው ለምሳሌ ኦዲዮ 51 አሉ። ግን የሚገርማችሁ ማለት ነው ከ51ዱ 1 2 3 ብቻ ናቸው እዚህ ጋር ያሉት። ሌሎቹ በጠቃላ ዳውንሎድ አድርጋችሁ የምትጠቀሟቸው ናቸው። ነገር ግን እኛ ኢንተርኔት የለንም። ኢንተርኔት ቢኖረንም አንጠቀምም። ምክንያቱም አሁን እኔ እነዚህ ኢንተርኔት የማያስፈልጉትን ክላሲካሎች ማለት ነው ላሰማቸው። እነዚህ ክላሲካሎችን
ተጠቅሜ አሁን ኮፒራይት እንዳደረገብኝ ተጠቅሜ ኮፒራይት ብሎብኛል። አይቻልም፣ መጠቀም አይቻልም። ኮፒራይት ይልባቸዋል። ኮፒራይት ለሚያደርግባችሁ ነገር ደግሞ ኢንተርኔት ተጠቅማችሁ ማውረዳችሁ አስፈላጊ አይደለም። እነዚህም አሉ። እነዚህን የምትጠቀሙ ቪዲዮአችሁ ላይ አካታችሁ ሶሻል ሚዲያ ላይ ብትለቁ፣ ዩቲዩብ ላይ ብትለቁ ኮፒራይት አለባችሁ ነው የሚላችሁ። ስለዚህ አያስፈልጉንም። ግን አሉን ዝም ብለን ለቪዲዮ። እነዚህ ጋር ደግሞ እንደምታዩቸው በጣም በብዛት ሁሉንም እያስገባን እናያቸዋለን። እንደምታዩቸው በጣም በብዛት ጽሁፎች አሉ። እናንተ እንደምትፈልጉት አድርጋችሁ ጽሁፎቻችሁን ማስገባት ትችላላችሁ። እንደፈለጋችሁ እዚህ ጋር የምታዩቸውን ጽሁፎች እናንተ እያመጣችሁ ማስገባት የምትችሉበት ሁኔታ አለ። በጣም ብዙ አሉ። እነዚህ ግን አኒሜሽኖቹን አያካትቱም። እዚህ ጋር አኒሜሽኖቹ ሌላ ቦታ ያሉት እሱንም እየሰራን የምናይ ይሆናል። እዚህ ጋር ምስሎቻችሁ 178 አለ። ምስላችሁ እንደምታዩት እንዴት ነው ከአንዱ ወደ ምስል ወደ አንዱ ምስል ሲሄድ ከአንዱ ቪዲዮ ወደ አንዱ ቪዲዮ ሲሄድ እንዴት ነው ስራችሁ እንዴት ነው እንዲሄዱ የምትፈልጉት የሚለው እዚህ ጋር ያሳያቸዋል። እዚህ ጋር ኢፌክቶች አሉ እንደምታያቸው ምስሎቹ ላይ እነዚህን ኢፌክቶች በማስገባት መጠቀም ትችላላችሁ። እዚህ ጋር ኤሌመንቶች አሉ። ለምሳሌ እንደዚህ አይነት ኤሌመንት ብታስገቡ አሉ። እነሱንም ስቴፕ ባይ ስቴፕ እንደየአስፈላጊነታቸው የምናያቸው ይሆናል ማለት ነው። ስለዚህ ወደ ዋናው ስራችን እንግባ። እሺ ሌላውን ቪዲዮአችንን ኢምፖርት እናድርግና ወደ ዋናው ስራችንን ግባ። ፋይል ጋር እንገባለን። ፋይል ላይ ከገባችሁ በኋላ ኢምፖርት ሚዲያ የሚላል። ኢምፖርት ሚዲያ ላይ እዚህ ጋር በጣም ደስ የሚላችሁ ነገር አንደኛ ፋይሏን ብቻ ይዛችሁ መምጣት ትችላላችሁ። ሁለተኛ ፎልደሩን በጠቅላላ ይዛችሁ መምጣት ትችላላችሁ። ፋይሏን ብቻ ክሊክ አደረጋችሁ ያስቀምጣችሁበት ቦታ ላይ ትሄዱና ለምሳሌ የኔ ይሄ ነው። እችን ፎቶ ብቻ ባመጣ እችን ፎቶ ብቻ ይዞልኝ ይመጣል ማለት ነው። እኔ ግን ሙሉ ፎልደሩን እንዲያመጣልኝ ስለምፈልግ ዲሊት ላርጋውና ፋይል ብዬ ኢምፖርት አርግልኝ ምን ላርግልኝ ሲለኝ ፋይሌን በጠቅላላ ፎልደር ውስጥ ያለውን ፋይሌን በጠቅላላ አምጣልኝ ስለው እሺ የቱ ጋር ነው ያለው ይላል። እዚህ ጋር ዳውንሎድ ውስጥ ነው ያስቀመጥኩት። ዳውንሎድን ክሊክ ስታደርጉ ፎልደር በፎልደር የተቀመጡ ፋይሎችን ብቻ ያመጣላችኋል። የኔ ኦል ዳታ የምትለው ናት። ይሄኛው ኦኬ ስለው በጠቅላላ አሁን ያስቀመጥኩትን በጠቅላላ ዳታ እንደምታዩት አመጣልኝ ማለት ነው። ስለዚህ እሱን ካመጣልን በኋላ ሁለተኛ ስራችን ምንድነው የሚሆነው? ምስሎችን እንዴት ነው ወደ ቪዲዮ የምንቀይራቸው ነበር የሚለው። ስለዚህ አሁን እነዚህ ምስሎች አሉ እንደምታዩቸው። እነዚህ ምስሎች ማውጣት ስንፈልግ ሳብ አድርገን እዚህ ጋር ምጥት ነው የምናደርገው ሰፋ ብሎ እንዲታየን። ይችኛዋን እንደዚህ የምታዩት እንዲሰፋ ጠበብ ሰፋ ጠበብ ስታደርጉ እዚህ ጋር ያለችዋን እንደምታዩት ሰፋም ጠበብም ታደርጋላችሁ ማለት ነው። አሁን በነገራችን ላይ እነዚህን ቅንብሮች ሙሉ ለሙሉ ራሴን የሰራዋቸው በአዶቤ ፎቶሾፕ። በቀጣይ እንዴት እንደምትሰሯቸው ቪዲዮ አሪፍ ከታየ በቀጣይ እንዴት ቪዲዮ አዶቤንም እንዴት እንደምትጠቀሙና ምስሎች እንዴት ያደርጋችሁ እንደምታቀናብሩ ቪዲዮ መሰራላችሁ ይሆናል። ግን የዚህኛው ቪዲዮ እይታ ወሳኝነት ይኖረዋል ማለት ነው። ስለዚህ እኔ አሁን የምፈልጋቸውን ምስሎች ላምጣ ቪዲዮ ኤዲት ለመስራት። እነዚህ እንደምታዩቸው ለቲክቶክ የተሰሩ ለሾርት ሙቪ የተሰሩ ስለነበሩ እንደምታዩቸው ሙሉ ለሙሉ አልሸፈኑም። ግን አሁን ትክክለኛውን ለዩቲዩብ የተሰራው ምስል ባመጣላችሁ ለምሳሌ ይሄኛውን ባመጣላችሁ እያያችሁት ነው። በቃ ግጥም ብሎ ራሱ ምክንያቱም የተሰራበት መጀመሪያም የተሰራበት አሁንም የመጣበት ተመሳሳይ ስላለ ማለት ነው። እዚህ ጋር እንደምታዩት በጣም ብዙ ቪዲዮ አለ። እስኪ ዩቲዩብ እናስቀድማትና እዛ የምትፈልጓቸውን ምስሎች እያመጣችሁ እዚህ ጋር ቁጭ ታደርጋላችሁ ትሄዳላችሁ። እንደዚህ እያመጣችሁ ቁጭ ታደርጋላችሁ ትሄዳላችሁ። ቅደም ተከተላችሁ እየጠበቃችሁ እናንተ እንደምትፈልጓቸው እያመጣችሁ እዚህ ጋር ታስገባላችሁ ማለት ነው። የምትፈልጉትን ያክል እዚህ ጋር ደግሞ ጠበብ እያደረጋችሁ ሳይዙ እንደምታዩት ብርቅቅ እንዳይለባችሁ ከፈልጋችሁ እቺኛዋን ሳይዝ እየጨመራችሁ እየቀነሳችሁ እሱን ታስተካክላላችሁ ማለት ነው። አንድ ደግሞ ከዚህኛው ጋር እናስገባና ልዩነታቸውን ማየት እንዲችል እዚህ 20 ሰከንድ ላይ የሚሆን ምስሎችን አመጣናል። እዚህ ጋር እንደምታዩት ክሊክ ብናደርግ አሁን ምስሉ ያለ ምንም እንቅስቃሴ ቪዲዮ በማይመስል መልኩ ነው ዝም ብሎ የሚቀያየረው። ግን ይሄን የሚቀያየረው ነገር እኔ ማስተካከል ስለምፈልግ እሱን እንዴት አድርጋችሁ ወደ ቪዲዮ እንደምትቀይሩት እናያለን ማለት ነው። እዚህ ጋር ሙሉን ካስገባችሁ በኋላ እንደዚህ ሳብ እያደረጋችሁ እቺኛዋን ደግሞ እንደዚህ ክሊክ እያደረጋችሁ ሳብ፣ ከዛ ከዚህኛውም ከፈለጋችሁ ወደዚህ ሳብ፣ ከዚህኛውም ከፈለጋችሁት እንደዚሁ እዚህ ጋር ክሊክ እያደረጋችሁ ሳብ፣ እዚህ ጋርም ከፈለጋችሁ እዚህ ጋር እንዲሁ ሳብ፣ እቺኛዋንም ክሊክ
ሳብ እያረጋችሁ ታስተካከላላችሁ ማለት ነው። እንደምታዩት እንዲህ ይሆናል። እዚሁ ጋር ደግሞ ምስሎችን ጎን ለጎን ማድረግ ብትፈልጉ ለምሳሌ ይሄኛውን ምስል ላምጣና እዚህ ጋር ላስቀምጠው። ከዛ በተመሳሳይ ቅርጽ የተሰራ ለምሳሌ ይሄኛው አለ እዚህ ጋር ያችሁታል። ልክ እኩል ሲመጣ ግጥም ምን የሚላችሁ ግጥም አለልኝ ማለት ነው። አሁን እዚህ ጋር ላምጣውና ሳብ አድርጌ ሜልስ እዚህ ጋር አድርጌ አሁን ፕሌ ብለው እዚህኛው ጋር ፕሌ ብንላት ሲጫወት ካያችሁት ማለት ነው እኩል ነው፣ ደርቧቸዋል። ይሄ እንዳይሆንብን ምን እናደርጋለን? ክሊክ እናደርግና ምስሎቹን እዚህኛው ጋር ክሊክ ካደረጋችሁ በኋላ የመጀመሪያዋን መሳብ ፈልጋለሁ ወደዚህኛው መጣ። ከዚህኛዋንም ደግሞ እንደዚህኛዋ ሳብ አደርግና እኩል እንዲመጡ ምስሎቹን እንደዚህ አድርጌ ያቸው በቃ ቢፎር እና አፍተር መስራት ፈልጋችሁ ቢሆን ለምሳሌ ምንድነው የምታደርጉት? ምስሎቹን ከላይ ነው የምታደርጓት፣ ከላይ እየደራረባችሁ። ሶስተኛ የሚኖር ደግሞ ከላይ እንደዚሁ እየደረባችሁ እየጨመራችሁ እዚህ ጋር ለምሳሌ አንድ ላምጣ ሌላ። እሺ ምስል እንዳልደግም እቺኛዋን ባመጣት እዚህ ጋር ያያችሁት ትክክለኛው ጋር ምትቆጭ ስትል አሁን ግን አልተስተካከለም፣ ደረበብኝ። አሁን ይሄን ምንድነው ማድረገው? ቢፎር አፍተር ለመስራት ከፈለጋችሁ እቺኛዋን እንደዚህ ከዚህኛው ጋር ክሊክ ታደርጉና እቺኛዋን ወደዚህ ሳብ ታደርጉታላችሁ። ከዛ ሶስተኛው ምስል የተገባ ማለት ነው። እዚህ ጋር እንደምታዩት እንደዚህ አድርጋችሁ ሶስተኛውን ምስል ማስገባት ይቻላል። ስለዚህ አራተኛም ሲኖራችሁ ከላይ ነው የምታስገቡት። እኛ ግን አሁን ሁለቱ ስለሚበቃኝ ይሄ ልደልተውና በእነዚህ ብቻ እንዴት ይሄኛውን እንደዛ መጣችሁ ከዛ ይሄኛውንም እንደዚህ ያስገብታችሁ ቢፎር እና አፍተር መስራት ብትፈልጉ ለምሳሌ ተምኔል ስትሰሩ ማለት ነው ቢፎር እዚህ ጋር አፍተሩን እዚህ ጋር ታደርጉና በቀስትም በቀላሉ እዚህ ጋር እንድትሰሩ ያረጋቸዋል። ስለዚህ አሁን እኛ ምንድነው የፈለግነው እነዚህ ነገሮች ዝም ብለው እንዳይሄዱ ለማድረግ ስለሆነ እንዳያቸዋቸው አሁን ሲሄድ ዝም ብሎ ቀስ ብሎ ይመጣል። ምንም አይነት እንቅስቃሴ የለውም። ከአንዱ ወደ አንዱ ሽፍት ሲያደርግ ይሁት በቃ ዝም ብሎ። ስለዚህ ይሄኛውን ነገር እንደኛ ቆይ ዘገየ ምስሉና እንደዚህ ላርግ፣ ይሄንንም እንዲህ ላርግና ከአንድ ቦታ ወደ አንድ ቦታ ሽፍት ሲያደርግ የሆነ እንቅስቃሴ ይኑር። እሱን እንቅስቃሴ ለማድረግ ምንድነው የምትመጡት መሰላችሁ? ኢፌክት ላይ ትመጣላችሁ። ኢፌክት ላይ ተመጡና ኦኬ ጦሪ ይሄን እንትን ላይ ተመጡት ኢፌክት ሳይሆን ትራንዚሽን ላይ ተመጡና በምትፈልጉት መጠን እዚህ ጋር ባለው በጠቅላላ መጠቀም ትችላላችሁ። ለምሳሌ የመጀመሪያው ምስል በዚህኛው ጋር ይንቀሳቀስ ብል ቺማራ አንጥቼ እዚህኛው ጋር ቁጭ ሳረጋት እዚህ ጋር አድርገን ፕሌስ እንለው ከአንዱ ምስል ወደ አንዱ ምስል በዚህ በሚያምር ሁኔታ ይሄዳል ማለት ነው። ከዛ ደግሞ እዚህ ጋር እናምጣለች ቺማራ ምስል ደግሞ ሳባርጋሽ የምትፈልጉው ቦታ ላይ ቁጭ ነው የምታደርጉት። ከዛ ፕሌስ ስትሉት ይሄኛውንም ያጫውትና ስለምን ነገር ለምሳሌ እየዘገባችሁ ያወራችሁ ቢሆን ከአንዱ ምስል ወደ አንዱ ምስል ግን ሲያልፍ ግን እንደዚህ ደስ በሚል ቅርጽ እንዲያልፍ ታደርችኛውን አመጣች እዚህ ጋር ቁጭ ታረጓት። ከዛ ፕሌስ ስትሉት ምን ያደርጋል? አሁንም ሁለተኛው እንደምታዩት ደስ በሚል ሁኔታ ያሳልፋል ማለት ወር ላይ ተመጡና እሺ አሁን ደግሞ በዚህኛው መልክ ይቀንስ። ከዚህኛዋን ፕሌ ብንላት እንዳያችሁት ቆይ ይሄኛው በደንብ አልታያችሁ እዚህ ጋር መተን ፕሌ ብንለው እንደምታዩት መጨረሻው ላይ ከአንዱ ወደ አንዱ ሲሄድ እንደዚህ በሚያምር ሁኔታ እንዲንቀሳቀሱ እንዲሄዱ ይሄ በሙሉ ፍሪ ነው። ምንም አይነት ኮኔክሽን ምንም አይነት ኢንተርኔት አያስፈልጋችሁ። መርጣችሁ 177 አይነት አለ። ከ177ቱም አይነት እናንተ እንደምትፈልጉት እንደምትወዱት አርጋችሁ መንቀሳቀስ ትችላላችሁ ማለት ነው። አሁን ይሄ ፕሌን በለው ለምሳሌ እዚሁ ላይ በነገራችን ላይ እቺኛዋ ምስል እናስተካክላለን። እንዲህ ከመጣባችሁ በኋላ እናንተ ማስተካከል ከፈለጋችሁ እቺኛዋ ምስል ላይ ክሊክ ታደርጉና እዚህ ጋር መታችሁ እቺኛዋ ሰፋ መጀመሪያ ሲሰራው እንዳነገርኳችሁ ለቲክቶክ ስለነበር ነው ያጠራው። አሁን እንደዚህ አድርጌ ጠበብ አድርጌ ብዙም በማያስነቃ መልኩ የተሰሩ ቪዲዮዎችን እንደዚሁ ራሱ ጋር ምስሉን ማጥበብ መቀነስ ከስር ባክግራውንድ ሌላ ማስገባት ምናምን ትችላላችሁ። ስለዚህ እንደዚህ አድርጋችሁ ፕሌ ስትሉት በዚህ መልኩ ወደ ሌላኛው እንደምታዩት ይሄዳል ማለት ነው። ተመሳሳይ ነገር እናርግና እንዳይረብሸው ከላይና ከታች ስለሆነ እዚህ ጋር ማመጣጠኑ የእናንተ ነው የሚሆነው። እኩል የሚንቀሳቀሱበትን ነገር ብታደርጉ ጥሩ ነው። እሺ አሁን እንደዚህ ካረግን በኋላ ለነዚህ እንትኖች ምን እናስገባላችሁ መሰላችሁ? ቴክስት እናስገባላችኋለን።
አሁን ቴክስት ስናስገባ ቴክስት እንደምታዩት አኒሜሽን አለ። የሚገርም አኒሜሽን ይሰራል። የሚገርም አኒሜሽን የምትፈልጉትን አይነት ፖፕ አፕ የሚያደርግ ኢን አውት የሚያደርግ ከግራ ወደ ቀኝ ከቀኝ ወደ ግራ የሚገራርሙ ቴክስቶችን ይሰራል። እዚህ ጋር የምታዩቸው ቴክስቶች በጠቅላላ አሉ። እናንተ እንደምትፈልጉ እንዳልኳችሁ ዳውንሎድ የሚደረግ አለ። እሱ ኢንተርኔት ከተጠቀማችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ግን እነዚህ በቂ ናቸው። ከላይ ያሉት 30 ስንት 40 ምናምን 42 አካባቢ ተጠቅም ያለው 42ቱ በጣም በቃ አሪፍ ናቸው። 42 አካባቢ በነፃ የምትጠቀሟቸው እነዚህ ነገሮች አሉ። እነዚህ እንደምትፈልጉት ለፊልም ከሆነ ለምሳሌ ይሄን አመታችሁ እዚህ ጋር ቁጭ ብታረጉት ላሳያችሁ። እዚህ ጋር እንደዚህ አድርጋችሁ እቺኛዋ ፕሌይ ብትሏት እንደምታዩት ጽሁፉ ወደ ላይ እየሄደ በሚያምር ሁኔታ እንዲሄድ እንደምታዩት በሚያምር ሁኔታ እንዲሄድ ያደርጋል። ይሄኛውን እንግሊዘኛ ጽሁፍ ምንድነው የምታረጉት እናንተ ወደ አማርኛ መቀየር ይሆናል። ይሄኛው እየረበሽን ስለሆነ ላስወጣውና ስለዚህ እቺኛዋ ጽሁፍ አለች። እናንተ እንደምትፈልጉት መቀየር ብትፈልጉ የዚህኛው ጽሁፍ ላይ ያመጣችሁ እዚህ ጋር ቁጭ ታደርጉታላችሁ። እቺኛዋ ከት ያረጋታል ድሊት ታደርጓትና አሁን ለምሳሌ ይሄን ብታጫውቱት ተመልከቱ። ይሄ እንደዚህ ቢሆን እናንተ እንደምትፈልጉት አድርጎ ጽሁፉን እናንተ መቀየር ነው። ስለዚህ እኛ ቀለል ባለ በአንድ ጽሁፍ ብቻ ኖርማል ስራችንን እንስራ። ለምሳሌ እንደዚህ አይነት በቃ እንደዚህ ድራግ እያደረጋችሁ ታያቸዋላችሁ። እንደዚህ ክሊክ ስታደርጓቸው ክሊክ ስታደርጉ እንደምታዩት ጽሁፉ በዚህ መልክ ከሆነ በቃ እናንተ መቀየር ነው። የምትፈልጉትን ያክል አይነት ከዚህ ማምጣት ትችላላችሁ። ሰዓት ለመቆጠብ ሁሉንም ከማሳያችሁ እናንተ ገብታችሁ የምታዩት ይሆናል። እኔ ግን 42ን ነው በጣም ብዙ ጊዜ የምጠቀመው። ማለት ደብል ምናምን የለውም። አንዳንድ ስራዎችን ስለምሰራ አንዳንድ ጽሁፎችን ስለማስገባ የምታዩት የምትፈልጉት አሁን 4 ነገሮችን ማስገባት ከፈለጋችሁ እነዚህ ያሉላችሁ አያችሁ። በዚህና በዚህ አፈራርቆ እንደምታዩት አሁን ፕሌይ ብትሉት እንደምታዩት እዚህ ጋር ስም ከሌ ምናምን ዳይሬክተር ምናምን ስጽፉ ከሌ እንትን በእንትን ዘርፍ እንትን ከሌ ምናምን ብላችሁ መጻፍ ትፈልጉ እነዚህዎቹን ማካተት ትችላላችሁ። እኔ ግን አሁን አንድ ቃል ብቻ መጻፍ ስለምፈልግ እንደ ታይትል ደግሞ ከፈለጋችሁ አሁን ክሊክ ላድርገው እንደ ታይትል ከስር እንዲገባ ከፈለጋችሁ እንደዚህ ከስር እንዲመጣ አርግሽ ታይትሉ እንስራው። ምንድነው የምናደርገው? እቺን ነገር ሳብ አድርገን የምንፈልጋት ቦታ ላይ ካመጣን በኋላ ማለት ምስሉ እንዲገባ ጽሁፉ እንዲገባ የፈለግንበት ፓርት ላይ እንመጣና እቺኛዋን ነገር አመጣን እዚህ ጋር ሳብ አድርገን እናስቀባታለን። ከዛ እዚህ ጋር ክሊክ እናደርጋለን። ደብል ክሊክ ስናደርግ ይሄ ይመጣል። እኛ የምንፈልገው እንትን ስለሆነ አማርኛ መጻፍ ስለምፈልግ እቺኛዋን ሂጄ አማርኛዋን ክሊክ አድርጌ አማርኛ እንግሊዝኛ የነበረችን አማርኛ አረጋታለሁ። ከዛ በፊት ግን እኔ የምጽፈው ጽሁፍ አሁን ለምሳሌ እዚህ ጋር እኔ በእንግሊዝኛ ልጻፍ ክራይም እዚህ ጋር እቺኛዋን ደብል ክሊክ ካረጋችኋት በኋላ ምን ይመጣላችኋል መሰላችሁ? ይሄን ክሊክ ስታደርጉ ይሄ ፓርት ይመጣል። ይሄኛውን ፓርት በጠቃላ አይቼው አልወደድኩትም። ስለዚህ እኔ መቀየር ፈልጋለሁ። መቀየር ከፈለኩኝ የት እሄዳለሁ? አኒሜሽን ማነው አድቫንስ የምትለዋን ክሊክ ስታደርግ ይሄ የአድቫንስ ቴክስት ብቻ ኤዲት የምታደርጉበት ፓርት ይሄ ብቻ ማለት ነው። እዚህ ጋር ምን ታደርጋላችሁ? ሰብስክራይብ የሚላል እቺኛው መቀየር ከፈለኩኝ እዚህ ጋር ክሊክ ሳደርግ እዚህ ጋር ለውጡን ያሳየኛል። አይ አልፈልግም፣ ይሄኛው ሙሉ ቀይ እዚህ ጋር ሞር ብላችሁ ሙሉ ቀይ ከሆነ ድምቅ እንዲል ከፈለኩኝ ቀዩ እንደዚህ ያደርገዋለሁ። ከዛ ወደታች ወርጄ ደግሞ እቺኛዋን አልፈልግም ብዬ ማድረግ ይችላል። እዚህ ጋር ወረድ ትሉና ደግሞ ያቻዋት እቺኛዋን እኔ ቀይ ማድረግ ብፈልግ እዚህ ጋር ቀይ ማድረግ እችላለሁ የምትፈልጉት። ከዛ እዚህ ጋር ደግሞ ኦፓሲቲ እንዴት ነው የሚሆነው የምትፈልጉት እናንተ እንደምትፈልጉት ታረጋላችሁ። ብለርድ እንዲያደርግ ማድረግ ትችላላችሁ። እንደምታዩት ከታች አለ እዚህ ጋር ሳይዙ ቀዩ እዚህ ጋር እቺ ቴክስት ቦርዱን ክሊክ ስታደርጉ ቦርዷ ላይ ብቻ ነው ኤዲት የምታደርጉት። ይሄናውን ካፓሲቲው እንደዚህ እንደምታረጋያችሁ ደመቅ ፈዘዝ እንዴት የምታደርጉት ራሳችሁ ናችሁ። እንደዚህ ታደርጋላችሁ። ደመቅ የሚለው ነገር ይሄ ብለር እንዲሆን ነው የምትፈልጉት። እሱን ታስተካክላችሁ። ሳይዙ ድምቅ ይበል እንደዚህ ድምቅ ይበል ወይስ ፈዘዝ ይበል ሳይዙ ከታች ብቻ እዛው ጽሁፉ ላይ ነው እንዲቀር የምፈልገው ካልኩኝ እዛች ጋር ብቻ እንዲቀር አድርገ ይሄኛውን ደመቅ አድርገ ይሄኛውን እንደዚህ ማድረግ ይችላለሁ። ይሄ ሰብስክራይብ የሚለው ሻዶ ይኖረው ወይ ምንድነው ጥላ ይኖረው ወይ? አዎ እሷን ክሊክ አድርጋችሁ ጥላን ከፈለጋችሁ እዚህ ጋር ክሊክ ታደርጉና ለምሳሌ እንዲህ ባደርገው እዚህ ጋር ከታች ቆይ ቀለሙን ልቀይረው ሻዶውን ይሄን ባደርገው ወይ ደግሞ እሺ ነጭ ላድርገው። እያያችሁ ነው ከታች ሻዶ አለ። ሻዶ እንደዛው
ደመቅ እንዲል ፈዘዝ እንዲል ለርድ እንዲያደርግ እንዳያደርግ ዲስታንሳቸው በመሀላቸው ያለው ዲስታንስ እንዲጨምር እንዳይጨምር ማድረግ ይሄንን እናንተ እንደምትፈልጉ ሻዶ እስኪ በደንብ እንዲታየን ጥቁር ላርገው። ይሄው ጥቁር ሲሆን አሁን በደንብ ያሳያችኋል። ይሄው እንደዚህ ያደርጋችሁ ሰብስክራይብ የሚለው በተን እንደፈለገ እንዲንቀሳቀስ ያደርጋል። እዚህ ጋር ከጎኑ ነው ሻዶ እንዲኖረው ፈልገው ካላችሁ ደግሞ ጎኑ ላይ ብዙም አይታይም ግን ጎኑ ላይ። ስለዚህ ሻዶ እንዲሆን የምትፈልጓችሁን እዚህ ጋር ያሉትን ምስሎች እያያችሁ ታንቀሳቀሳላችሁ ማለት ነው። እኔ እንደዚህ ነው የምፈልገው፣ ሌላ አልፈልግም። ስለዚህ እንደምፈልገው አደረኩኝ። እዚህ ጋር እንደፈለኩኝ እንደምታዩት እስከ 100 እስከ ምንም ይሄን ቦልድ ማድረግ ኢታሊክ ማድረግ እንደፈለኩኝ አድርጌ እዚህ ጋር ሌላ ቴክስት ማስገባት ከፈለኩኝ አዲስ ቴክስት አድ አድርጌ ምናምን። እዚህ ጋር ደግሞ ምን አለ መሰላችሁ እቺኛዋ በተን ክሊክ ስታደርጉ ቀስታል። አሁን ቢፎር አፍተር ቅድም ብሰሩ አላልኳችሁ ምን እንዲያርጋችሁ? ለምሳሌ ቢፎር አፍተር ላይ ምስል ብትሆን እቺ ጋር አርጋችሁ እቺ ጽሁፏን ታጠፏትና እቺ ጋር ዲሊት ካረጋችሁ በኋላ እቺን ቀስቷን እንደዚህ አርጋችሁ እዚህ ጋር ቢፎር አለ አፍተር ብላችሁ እዚህ ጋር ቴክስት ታደርጋላችሁ። ቢፎር ብላችሁ እዚህ ጋር ቴክስት ታደርጋላችሁ። በቀስቷ እንዲህ አርጋችሁ መጠቀም ትችላላችሁ። ሌሎች የምትፈልጓቸውን ከዚህ ጋር ሬክታንግል ከሆነ ይሄ ከሆነ ይሄንችኛው ለምሳሌ ክሊክ አድርጋችሁ አመጣችሁ። የሰው ንግግር ከሆነ እዚህ ጋር የሰውየውን ንግግር አድርጋችሁ ማስገባት ትችላላችሁ፣ አለማስገባት ትችላላችሁ። ዝም ብላችሁ እንደዚህ አድርጋችሁ ብቻ እዚህ ጋር ቴክስት እንድታስገቡ ይፈቅድላችኋል። የፈለጋችሁት አይነት ቴክስት አስገብታችሁ ለምሳሌ እዚህ ጋር ተናገረ ልበልና እዚህ ጋር ብጽፈው እዚህ ጋር አሁን አማርኛ ባደርግስ አሁን ይሄኛውን አማርኛ ላርገው። እቺኛዋን ተመጡና እዚህ ጋር እንግሊዘኛ የነበረችውን አማርኛ ከማድረጋችሁ በፊት እቺኛዋን እሺ አማርኛ ልጻፍ። እዚህ ጋር ክሊክ ላርግና አማርኛ ልጻፍ። እቺኛዋን ክሊክ አድርጌ ሙሉ ለሙሉ ይሄን ቴክስት እኔ ላጥፋው። እዚህ ጋር ሙሉ ለሙሉ ላጥፋውና አንበሳ ቴክስቱ የሆነ ነገር ሆኖ ነው የመጣው። ስለዚህ ምንድነው የምናደርገው? እዚህ ጋር አማርኛ የነበረችዋን መተን እንግሊዘኛ እናደርጋትና እንግሊዘኛ ካደረግናት በኋላ እቺኛዋን መተን ፓወር ግዕዝ ብለን እንጽፋለን። ፓወር ክሊክ ስታደርጉ ታያችሁ አንበሳ የምትለው አምጣች። ስለዚህ እዚህ ጋር ያለችው ፎንታችሁ አማርኛ ፓወር ግዕዝ ሆና ከዛ ደግሞ እዚህኛዋ ጋር ደግሞ መታችሁ እቺኛዋ እንግሊዘኛ የነበረችው ምን መሆን አለባት? አማርኛ መሆን ይኖርባታል። አሁን እዚህ ጋር ልቀጥል ብል ይሄ ቢኖር አማርኛ ይሄ እዚህ ጋር አማርኛችሁን እንደዚህ አድርጋችሁ ታስገባላችሁ ማለት ነው። ከዛ እዚህኛውን ክሊክ አድርጌ ላሳያችሁ። እዚህኛውን ፕላስ ፕላስ ብትሏት ማለት ነው እያያችሁት ነው። በሁለቱ መካከል ያለውን ክፍተት እያጠበባችሁ እንደምትፈልጉ ማስፋት ከሆነ እያሰፋችሁ እንደዚህ ያደርጋችሁ። እቺኛውን ደግሞ ወደ ሲያያችሁ ይወጣል። ይሄ አንበሳ የሚለውና ሰግጥ የሚለው በጣም ጥብብ እያለ መጣ። እያስጠላ እሱን በትክክል እናንተ እንደምትፈልጉት በአንበሳ በአና በሳ ያለው ልዩነት ማጥበብ ማስፋው በዚህ ታደርጋላችሁ። እንደዚህ በአንበሳና በሰግጥ መካከል ደግሞ እንዲጠብና እንዲሰፋ ከፈለጋችሁ ምንድነው የምታደርጉት? ይኸውላችሁ አያችሁት? የሁለቱ እየጠበበ አንበሳና ሰግጥ መካከል እየጠበበ መጣ። አይ በጣም እንዲሰፋ ነው የምፈልገው በአንበሳና ሰግጥ በሚለው መካከል ስፋት ይኖረው ካልኩኝ ደግሞ እንደዚህ እያሰፋው ሄድና የምፈልግበት ፓርት ላይ ስደርስ እቺኛዋን አምጥቼ እዚህ ጋር እንዲቻ አድርጌ ላርጋትና የሱ እንዲመስል ማለት ነው። እንዲቻ አድርጌ እዚህ ጋር ቴክስት የሚሰራውን ስራ በጠቅላላ ከጨረስኩኝ እዚህ ጋር ቴክስት ላይ የሚሰራን ስራ በጠቅላላ ከጨረስኩኝ እቺኛዋን ክሊክ ሳደርጋት ሴቭ ላርግልሽ ወይ አዎ ወይስ ወይ ደግሞ ካንሰል አድርግልኝና ኤዲት ማድረጋለኝ ካላችሁ ካንሰል። ሴቭ እንዳልሆነ ከፈለገ ኖ፣ ሴቭ እንዲሆን ከፈለኩኝ የስ ስላለው እኔ ግን ሴቭ ነው የምፈልገው። ሴቭ እለዋለሁ። ሴቭ ስለው አሁን ይሄ ይቀየራል ማለት ነው። አሁን ወደ ኋላ እንመለስና እቺን ፕሌን በላት። እንዳያቸዋቸው ቅድም ያስገባናቸው ቀስቱ ነበረ፣ ይሄ ነበረ፣ አማርኛ ጽሁፍ ነበረ። አሁን እያችሁታ እንደዚህ ሆኖ በዚህ አጋጣሚ ሰብስክራይብ እና ላይክ እያደረጋችሁ ቤተሰቦች እንደዚህ በምታዩት መንገድ እንዲህ በአማረ ሁኔታ ቴክስትን ካስገባን እሺ፣ እዚህ ጋር እንደምታዩት ይሄ ያለ የሚፈልገውን ቦታ ላይ ካልነበረ አምጥቼ የምፈልግበት ቦታ ላይ ማድረግ እችላለሁ። ከዛ
የትኛዋ ቀስቷንም ክሊክ አደርግና ማስፋት ከፈለኩኝ እንደምታዩት ማስፋት፣ ማጥበብ፣ ከዚህ ወደዚህ ማሳጠር ምናምን እችላለሁ። ማሽከርከር ከፈለጋችሁም ቦታው ልክ ካልሆነ እዚህ ጋር እቺ ምልክት ስትመጣ እንደዚህ አድርጋችሁ ማሽከርከር ወደምትፈልጉበት ቦታ ማምጣት፣ መቀነስ፣ ማምጭ። ከዛስ ደግሞ እዚህ ጋር ለምንፈልገው ካላችሁ ደግሞ እቺኛዋን አምጥቼ ለምሳሌ እዚህ ጋር ባደርገው ቦታው ይቀየርና እዚህ ጋር አምጥታችሁ አሁን እዚህ ጋር ክሊክ ባደርጋት ጽሁፉ የምፈልግባት ቦታ ላይ መታ እንደምታዩት የገባ ቀስቱን ገባ። እቺኛዋን ክሊክ እያደረኩኝ አሁን እንደፈለኩኝ የምፈልግበት ቦታ ላይ እያሳጠርኩኝ እያስረዘምኩኝ ማስገባት እንደምታዩት ማድረግ እንደምትፈልገው እቺኛዋን ማሽከርከር ይችላል። እቺኛዋ ምልክት ስትመጣ ያያችሁ ታነቷ ላይ እንደዚህ አድርጋችሁ ወደምትፈልጉበት እንደምትፈልጉት እናንተ እንደፈለጋችሁት ማድረግ ትችላላችሁ ማለት ነው። ማሽከርከሪያው እቺኛው ናት። እንደዚህ አድርጋችሁ እንደምትፈልጉት አድርጋችሁ መስራት ትችላላችሁ። በነገራችን ላይ ይሄ የአዶናይ መልሶች የሚለው የተሰራበት አዶቤ ፎቶሾፕ ከዚህ ሳምንት በፊት ተለቋል። እሱን ማየት ትችላላችሁ። የዚህ የተሰሩት ስራዎች ማየት እዛ ላይ ትችላላችሁ። ስለዚህ እቺኛዋን ቀነስ ስላደርጋትና አሁን ጽሁፎቼን አስገባው፣ ግን ጽሁፌ አኒሜሽን የለውም። እኔ ደግሞ አኒሜሽን እንዲኖረው ፈልጋለሁ፣ እንድታዩ ፈልጋለሁና የአኒሜሽን ጽሁፎች እንዴት እንጻፍ ካላችሁ ደግሞ አንድ ቴክስት እናምጣ። እዚህ ቴክስት ላይ ሄደን ቴክስታችንን ካመጣን በኋላ ማለት ነው 137 አለን። ከ137ቶቹ እኛ አንዱን ነጥለን ማምጣት እንችላለን። እኔ ብዙ ጊዜ 42 ይመችኛል። ደብል አሁን ሌሎቹ አሁን ይሄን ክሊክ አድርጋችሁ ብታመጡ ማለት ነው 2 ነው የሚኖረው። አሁን እዚህ ጋር ፕሌይ ብትሉት 2 ነው የሚኖረው። አያችሁት? አንድ ጽሁፍ ብቻ ያለውን ስለምፈልግ እኔ ብዙ ጊዜ የምመርጠው 42 ነው። እቺን ላምጣና እዚህ ጋር ላስገባ። ከዛ የጽሁፍ አኒሜሽን እንዲኖረው ነው የምፈልገው። እዚህ ጋር ክሊክ አደረኩኝ። የኛውን በአማርኛ መጻፍ ነው የምፈልገው። ስለዚህ እቺን አመጥቼ ፓወር ጽሁፌ አማርኛ ላይ ስለሆነ ነው። እቺኛ መጀመሪያ እንግሊዘኛ ላይ አደርግና እዚህ ጋር መጥቼ ፓወር ግዕዝ የሚለው ክሊክ ካደረኩኝ በኋላ እዚህኛውን አድቫንስ መሄድ እችላለሁ። አድቫንስ ጋር ልሄድ አኒሜሽን የምሰራው እዛ ጋር ስለሆነ አሁን እዚህ ጋር በአማርኛ ልጻፍ። እቺኛዋን እንግሊዘኛ የነበረችኝን መልሼ አማርኛ አድርጋት። እዚህኛው ፓወር ግዕዝ መሆን አለበት። እዚህኛውም ጋር ለምሳሌ ብለን አንጻፍ። አሁን ይሄን አዶናይ የሚለውን ጽሁፍኛ ግን እዚህኛው ላይ የሚያምር ምስል ላይ በአኒሜሽን መልክ እንዲሄድልኝ ነው የፈለኩት። እዚህ ጋር የምሰራቸውን ስራዎች መስራት እችላለሁ። በቀይ አርግልኝ ከዛ ምናምን አርግልኝ ብዬ የምፈልገውን ያክል ምስል ተጠቅሜ ደማቁን ላድርገውና በዚህ መልኩ ሰርቼ ከዛ ወረድ አድርጌ ሻዶ እንዲኖረው አድርጌ ማኑ ከታች ጥቁር እንዲኖረው አድርጌ ቦርዱ ከዛ ሻዶም እንዲኖረው አድርጌ ሻዶ ደግሞ ወደ ታች የሚወርደው እንደዚህ አድርጌ ከዛ ይሄኛውን ደግሞ እኔ በሌላ ከለር ልቀይረው እንደዚህ አድርጌ ይሄኛው ደግሞ እንዲህ ብለር አድርጌ ደማቅ አድርጌ ምናምን ይሄ ነው። ግን ሻዶ በጣም ስለተጋነነ እስኪ ዝም ብለን እዛችሁ በቀለል ያለ እንደዚህ ያደረግነው። ግን ይሄ ምስል አሁን ዝም ብሎ ነው የሚሄደው። አሁን ይሄንን ፕሌይ ብዬ እዚህ ጋር ባጫውተው እንደምታዩት አዶናይ የሚለው ጽሁፍ ዝም ብሎ ነው የሚሄደው እንጂ በትክክል አልሄደም። ስለዚህ እኔ ደግሞ የምፈልገው አዶናይ የሚለው ጽሁፍ በትክክል እንዲሄድ ስለሆነ እዚህ ጋር መጣና እዚህ ጋር እንምጣና እቺ አዶናይ የሚለውን አኒሜሽን እንስራለን። ምን አይነት አኒሜሽን? ቅድም ከስተማይዝ ላይ ነበረን። ፕሬዘንት ከሆነ እነዚህን ያየናቸውን ነገሮች በሙሉ እየቀያየርን መስራት እንችላለን። ግን እኛ የምንፈልገው አሁን ከስተማይዝ ከሆነ ቅድም ያየንበት ቦታ ላይ እነዚህኞቹን እየመረጣችሁ ማስገባት ነው። ከስተማይዝ ሲሆን ደግሞ ጽሁፉን ካስገባችሁ በኋላ ሻዶ እንዲኖረው ቦርድ እንዲኖረው ምናምን ማስገባት ነው። አኒሜሽንን ክሊክ ስታደርጓት ደግሞ እንደምታዩት ምስሎቹ በዚህኛው ጋር ነው የሚሄደው ወይስ ቤት ነው የሚሄደው የሚለውን አሁን ይህ ጽሁፍ አለ። እቺኛውን ክሊክ ስታደርጉ ቴክስቱ እንደዚህ ይመጣል ይላችኋል። እንደዚህኛው ክሊክ ባረገስ ብትሉት እንደዚህ ከሆነ ደግሞ አዶናይ እንደዚህ ነው። ይሄኛውን ባረገስ ስትሉ ደግሞ ይሄ ደግሞ ከሆነ እንደዚህ ያደርጋል። አይ ቆይ እኔ እንደዚህ እንዲሄድ ነው የምፈልገው ካላችሁ ደግሞ ቴክስቱ እንደዚህ ይሄን ነው የምፈልገው ስትሉ ደግሞ ቴክስቱ እንደዚህ እንዲሄድ። አይ ቆይ ይሄ እኔ ወደ ላይ እንዲሄድ ነው የምፈልገው ካላችሁ ጽሁፎቻችሁ እንደዚህ እንዲሄዱ ታደርጋላችሁ። አይ አልፈልግም
ዳውን ነው የምፈልገው ካላችሁ ደግሞ እንደምታዩት ይህ ጽሁፍ ወደ ታች ወርዳል። ይሄን ነው የምፈልገው ቴክስት ስትሉ ደግሞ ቴክስታችሁ በምታዩት ይሄኛውን ነው የምፈልገው ስትሉ ደግሞ ይሄኛው በሚያምር ሁኔታ እንደዚህ አድርጎ ያያችሁት ነው። እንደዚህ አድርጎ ፖፕ አፕ አድርጎ በቃ በፈለጋችሁበት በነፃ ያለ ምንም እንደምታዩት ምንም አይነት ኔትወርክ የተጠቀምኩኝ አይደለም። እንደምታዩት አድርጋችሁ ከግራ ወደ ቀኝ ከቀኝ ወደ ግራ እንደፈለጋችሁ አድርጋችሁ ቴክስቶቹ እንደምታዩቸው እንዲሄዱ ያያችሁ በቃ እንደምትፈልጉት አውት እንዲያደርግ ከፈልጋችሁ ያያችሁት እንደዚህ እንዲያደርግ ከፈልጋችሁ እንደዚህ ማድረግ ትችላላችሁ። እንደምታዩት አድርጎ ከዛ እንደዚህ ምን ከፈለጋችሁ እቺኛው አሁን እዚህ ጋር ስለምች ነው ክሊክ አድርጋችሁ እቺኛው ጋር ስታመጧት ይሄኛውም ወደ ፈለጋችሁበት አቅጣጫ እንዲሄድ ማድረግ የእናንተ ነው። እንደፈለጋችሁ በጣም ብዙ ናቸው። እያያችሁ እዚህ ጋር እያያችሁ እዚህ ጋር እያያችሁ እንደምታዩት አርጋችሁ ስራችሁን መስራት ትችላላችሁ ማለት ነው። ቅድም ያየሁትን ቀስት ከፈለጋችሁ እዚህ ጋር መጠቀም ትችላላችሁ። ዲሊት ማድረግ ከፈለጋችሁ ዲሊት አድርጋችሁ ዳታ መጻፍ ትችላላችሁ። እነዚህ እንዳልኳችሁ መጠቀም ትችላላችሁ። ካስተም ጋር ተመልሳችሁ አኒሜሽኑን መቀየር ትችላላችሁ። አይ በዚሁ ነው የሚቀጥለው ካላችሁ በዚሁ እንዲቀጥል ማድረግ አላችሁ። ፕሬዘንት አድርጋችሁ ምንም ዝባዝንኪ ያስፈልጉም። በቃ በዚህኛው አንደኛው አጠቀም እንዲበላችሁ አንደኛው 123 ስታይል እዚህ ጋር አለ። እዚህ ጋር እንደምታዩት ደግሞ እናንተ ፈለጋችሁበት መንገድ ስታይል የምትፈጥሩበት አለ። አኒሜሽኑን ከፈለጋችሁ ደግሞ እናንተ በፈለጋችሁበት አኒሜሽን እዚህ ጋር የምትሰሩበት አለ። ስለዚህ እናንተ እንደፈቀዳችሁት እንደወደዳችሁት አድርጋችሁ አኒሜሽናችሁን በሚገርም በምትፈልጉት መንገድ ከሰራችሁ በኋላ ዙሚን ዙም አውቱንም እንደፈለጋችሁ ታደርጉና እንደፈለጋችሁ አድርጋችሁ ታሰራላችሁ። ከሰራችሁ በኋላ ክሊክ ስታደርጉት እንደቀደሙ ሴቭ ላድርገው ወይስ ካንሰል ላድርገው ወይስ ሲላችሁ እኔ ሴቭ ነው የምፈልገው ሴቭ ብዬ ወደ ነበርኩበት ቦታ እመጣለሁ ማለት ነው። ከዛ እቺኛዋን እሺ ይቀመጥ እንደዚህ ባክ እንበልና ከመጀመሪያው ጀምረን ነው ፕሌይ ብለን እናጫውት። እንደምታዩት ይሄ ነበረ። አሁን ምስሎቹ ከአንዱ ምስል ወደ አንዱ ምስል በዚህ በሚያምር ሁኔታ እንዲያልፍ አድርገነዋል። እንደምታዩት ቅድም ያስገባናቸው በጠቅላላ አሉ እነሱም ገብተዋል። እዚህኛው ጋር ስላስቀመጠው ነው ወደዛ ብናንሸራሽረው እኛ ወደ አንሸራሽርንበት መሄድ ይችላል። እዚህ ጋር እንዳያችሁት አንበሳ የሚለው ያው አዶናይ ለዚህ የፈለግነውን አኒሜሽን የፈለግነውን መንገድ በፈለግነው ቴክስት ራሳችን መርጠን እንዳያችሁት ቴክስቶቹ ጋር ቅድም ስትሄዱ እንዳያችሁት እዚህ ጋር ከጻፋችሁ በኋላ አድቫንስ ብላችሁ አድቫንስ ውስጥ የምትፈልጓቸውን ፓርቶች በጠቅላላ አኒሜሽኑን ምኑንም ቴክስት ጉዳይ እዚህ ጋር መጨረስ ትችላላችሁ። እዚህም ዝባዝንኪ ሳትገቡ ከፈለጋችሁ አሁን እቺኛው አኒሜሽኑን እዚሁ ታገኙታላችሁ። አኒሜሽኑን እዚህ ጋር ማግኘት ትችላላችሁ። አድቫንስ የምትገቡት ለምን መሰላችሁ? እነዚህኞቹን በራሳችሁ ክሬት የምታረጓቸውን ነገሮች ስለማታገኟቸው ነው እንጂ እዚህ ጋር የምትመጡት ሌሎቹ ሁለቱን አኒሜሽን የሚለውን እነዚህ ምስሎችን ለማግኘት እዚህ ጋር ብትመጡ ጥሩ ነው። እንደምትፈልጉት አድርጋችሁ እናንተ እንደምትሰሩት አድርጋችሁ መስራት ትችላላችሁ ማለት ነው። ጋይስ አሁን አራተኛ የጠቀስነው ላይ ደርሰናል። አራተኛው ምን መሰላችሁ የጠቀስነው እንዴት ነው ባክግራውንድ ክላሲካል የምናስገባው የሚለው ነው። ያው እንደጨረስን ይሄን ከጨረስን በኋላ ቀደም ሙሉ ፎልደሩን ሳስገባኔ ክላሲካልም አብሬ ነው ያስገባውትኝ። ስለዚህ የሚገርም ክላሲካል እናመጣና እዚህ ጋር እናስገባለን ማለት ነው። ይሄውና ይሄን ድምጽ እናስገባለን። ኤዲት እናረጋታለን። ብዙ አትወዝወዙ። እዚህ ጋር እንዴት ነው መሰላችሁ ክሊፓችንን አሁን ለምሳሌ እዚህ ጋር ተርፍ መጥቶብናል። ከፈለግን እዚህ ጋር ምስል እናመጣና እንደ ያላያችኋቸው ምስሎች በዚሁ እንድታዩ እናመጣና አንዳንድ ምስሎችን ማስገባት እንችላለን። አሁን እዚህ ጋር ክሊክ አድርጌ እዚህ ጋር ስለዚህ ምን እናድርግ ስትሉ አንድ ከት ማድረግ ከፈለጋችሁ ልክ እዚህ ጋር ስጨርሱ ትመጡና እቺን የከት ምልክቷን ትጫኑና ከት ታረጉት። ይሄ የምታዩት ራይት ክሊክ አድርጋችሁ ምን ታረጓታላችሁ? እቺን ዲሊት ታረጓታላችሁ። በኋላ ላይ ማስተካከል ስትፈልጉ ግን ይለች ድምጿን እንደዚህ ያረጋችሁ እንደዚህ ያረጋችሁ ማስተካከል ትችላላችሁ። እንዴት ከት የምታረጓትን የምትፈልጉባት ቦታ ደግሞ እዚህ ጋር ከት የምትለዋን እዚህ ጋር ከትን ተጠቅማችሁ ፋይሉን ማውጣት ትችላላችሁ።
ከታፈቁ ያልኩትን ፋይል ግን መመለስ ከፈለኩኝ ይዘጋያችኋት ነው አንዱ መለሰችው። ከፈለኩኝ እዚህ ጋር መጥቼ ምን ማድረግ እችላለሁ? እዚህ ጋር አንዱ መጠቀም እችላለሁ። እንደገና ደግሞ ኮንትሮል ዋይ ወይ ደግሞ ሪዶ መጠቀም አስገባት እንችላለን። እዚህ ጋር ምን ማድረግ እንችላለን? ከት ማድረግ እንችላለን። ቆረጥ ተመልሰን አሁን አንዱ ማለት እንችላለን። አይ እዚህ ጋር ኮፒ ማለት እንችላለን። ኮፒ አድርገን ፔስት ማድረግ እንችላለን። ዲሊት ማድረግ እንችላለን። ሰሌክት ማድረግ አሁን ሰሌክት ምንድነው እያያችሁት ነው። ይሄ በጠቅላላ በሙሉ ሰሌክት ሆነ። በሌላ መንገድም ሰሌክት ማድረግ ይቻላል። እንደዚህ ሰሌክት አድርጋችሁ ሙቭ ማድረግ ስትፈልጉ ያቺኛዋ ነገር ለምሳሌ እቺ ብትሆን እቺኛዋ ነገር ሙቭ ወደ ምፈልገባት ቦታ ወደ ላይም ከሆነች ወርታችሁ ምናምን ሰሌክት ካልሆነ ደግሞ እዚህ ጋር መታችሁ ቱልስ ጋር ማን ነው ኤዲት ጋር መታችሁ እንደምታዩት በሰሌክሽን ሰሌክት ኦል በሚለው ሙቭ ሰሌክት አድርጋችሁ ሙቭ ማድረግ ስትፈልጉ እዛ መልኩ ሰሌክት ማድረግ ትችላላችሁ። አንዱ ዲሌት ምናምን አሁን ክሊክ ስታደርጉ ሙሉ አክቲቭ ሆኖ አያችኋችሁ። ይሄ አክቲቭ ሆኖ ይሄ አክቲቭ ሆኖ ይሄ አክቲቭ ሆኖ ሙሉ አክቲቭ ሆኖ አሁን እዚህ ጋር መጣችሁ ዲሌት ምናምን ቅድም ያላሳየኋችሁ በጠቅላላ አክቲቭ ይሆናሉ። ቱልስ ጋር ስትመጡ እንደዚህ አክቲቭ መሆን ያለባችሁ በጠቅላላ በዚህን ስራ የሚያስፈልጋችሁ ላይ አክቲቭ ይሆናል። አሁን ክሊክ ሰሌክት ሳይሆኑ ሲቀሩ ግን አያቻችሁ አንዱ ብቻ አንዱ የሚመለስ ነገር ስላለ ሆነ ከሌሎቹ ግን ሰሌክት ስታደርጉ በጠቅላላ እነዚህ ነገሮች አክቲቭ አንዱ ምናምን አክቲቭ መሆን ቻሉ። እዚህ ጋር ግን የኔ ድምጽ ጋር ባክግራውንድ እንዲሆን ነው ፈለኩት ዘፈኑና ምን ታረጋላችሁ? አንደኛው እቺ አያችኋት እቺ ሳብ አርጋችሁ በጣም ግንን ብሎ ድምጹ እንዲሰማ ያደርጋል። ይሁት አሁን ይሄን ክሊክ ስናደርግና ይሄኛውን ስንከፍተው ምንድነው በጣም እንችላለን። ሁለት አይነት ሉክ ክሊክ እናርገው። እዚህ ጋር ክሊክ አድርገን ስናስጀምረው የሚሰማው ድምጽ ባክግራውንዱ መስተካከል አለበት። ዝቅ ካረጉበት ባክግራውንድ ቀስ ብሎ ክላሲካል ባክግራውንድ እንደዚህ ጋር ከፍ ብሎ እያደረግን ይህንን በምፈልገው ድምፁ እንደምፈልገው ባክግራውንድ እንዴት ነው ማስገባው የሚለውን በዚህ ታያላችሁ ማለት ነው። ስለዚህ እቺኛዋን ኦፕን እናስጀምራትና አሁን ሲጫወት ሙሉን ከኔ ባክግራውንድ ጠፋ። ሙሉ ለሙሉ ድምፁ የለም። ከዛ ስካፍ ያምጣ ይሄኛው ሾርቱ በሌላ መንገድ ማስተካከል የምትችላላችሁ። ልክ እንደ በክሊክ ስታደርጉት ይሄ ይመጣል። እያችኋ በዚህ ድምፁን ከፍ ስቅዩት ከፍ ሲል ይሄ ሙልት ሲል ድምፁ በጣም ሀይ ነው። ያደረጋችሁ ደግሞ ባክግራውንዱ ባክግራውንድ ክላሲካል በእነዚህ አንደኛው ማድረግ መስራት እንችላለን እንደየራሳችን ፍቃድ። ይሄ ይላችሁ ከፍ ዝቅ። ሁለተኛው ደግሞ እዚህ ጋር ክሊክ ካደረጋችሁ በኋላ ይሄኛው ወርታች ዝቅ እያለ ይመጣል። ይሄ ወር ላይ ከፍ እያለ ይመጣል። ከፈልጋችሁ ካታርጋችሁ ቆርጣችሁ ማውጣት ማስገባት ትችላላችሁ። እዚህ ጋር ግን ምን ማድረግ ይቻላል መሰላችሁ? ደግሞ አንዳንድ አይታችሁት ከሆነ ፍጥን እንዲል ቪዲዮም ከሆነ ቀስ እንዲል ልክ አሁን የሆነ ድርጊት ሲከናወን ቀስ ግም ይላሉ አይደለ? እሱን ደግሞ እዚህ ጋር ለምሳሌ ክሊክ አድርጋችሁ አሁን ይሄን ጋር እኔ በሰራው ስሎ ባደረገው በጣም ስሎ ባደረገው እዩት። ምን አንደኛ ይሉት ቅድም እዚህ ጋር የነበረው አሁን ስሎ ሲሆን ቡርቅቅ አለ። በቃ ይኸው ያሳያችሁ ራሱ ነው ምን ቡርቅቅ ብሎ ይላል። አያችሁት? ግን ድምፁን ስሙት። ያያችሁ ስብስብ ባለ አንደኛ እንትን ያለ ነገር የለም። ስብስብ ባለ አሁን ይሄንን ክሊክ አድርጌ ብሰማው ምን ይመስላችሁ? ድምጿችሁ ኖርማል ወደ ነበረበት ይመለሳል ማለት ነው። ስለዚህ አንደኛ ፋስት ሲሆን የነበረው ድምጽ በጠቅላላ ፋስት ፍጥን ስለሚል ይሄዳል። ከዛ ድምፁ ስሙት። እዚህ ጋር ክሊክ አድርጌ ድምፁን ስሰማ የሚፈጠረውን ድምጽ እዚህ ጋር አሁን እቺኛዋን ኖርማል ብለናት ኖርማል ስለው እዚህ ድረስ መጣ። እቺኛዋን ግን
ፋስቷን እኔ ሳላካብድ በሁለት አርካት አያቻ ከዚህ እዚህ ቀነስ ፕሌይ ብላችሁ ስታጫውቱት ደግሞ ከቀደሙ ይሻላል። ግን ስለዚህ እቺኛዋን ግን እኔ ወደ ኖርማል መልሳት ግጥም ማለት ኖርማል ላይ መጣ። አሁን ድምፁን ብትሰሙት አሪፍ ነው ይሄዳል ማለት ነው። እንደ ባክግራውንድ ከሆነ እናየዋለን። ምስል ላይ ሲሆን ደግሞ እንትኖቹ ዝግም ቪዲዮ ዝግም ማለትና ፍጥን ፍጥን ይመል ይሁን ቅጭቅጭ ብሎ ግጭ የሚል አለ አይደል? ፊልም አሁን አንዳንዴ ፍጥን ፍጥን ይላል የሆነ ቦታ ሄዶ ግጭ ይላል። እንደዛ ሲሆን ፍጥን ፍጥን ነው። ለምሳሌ የሚሮጥ እኮ ነው ሮጥ ተደረጋችሁ ቋም ስታደርጉት ያለውን ነገር የምትሰሩት በየትኛው ነው ካላችሁ ይሄ ስሎ ፋስት በሚል ስሎ ከሆነ ቀስ ብሎ እይታ ለምሳሌ የፍቅር ፊልም ካያችሁ እይታቸው ከሆነ ዝግም ብሎ የሚቀርብ ነገር የለም። እሱን ከፈለጋችሁ ቺኛን ክሊክ ታደርጋላችሁ። አይ ደግሞ እንደዛ አይደለም ፋስት ነው ካላችሁ ደግሞ ቅጭቅጭ በስድብ ስድ የሆነ ነገር አይሆንና ስታርክ ያደርጋል። እንደዚህ አይነት ቪዲዮዎች ከሆኑ በፋስትና በስሎ ቪዲዮዎቹን እንደዛ ማቀናበር መስራት ትችላላችሁ ማለት ነው። አሁን እኛ እንግዲህ እንትናችን አንድ ላይ ተቀናብሮ በሚገርም ሁኔታ እዚህ ድረስ መጣ ማለት ነው። እሺ አሁን ይሄን ጨረስን እንበል። ሌላኛው ቪዲዮዎች አሉን ገና ያለነው ገና ነን ብዙ ይቀሩናል። አሁን ይሄኛው ኤክስፖርት ማድረግ ብፈልግ እንዴት ነው? አሁን ይሄ አለቃ ያለቀውን ቪዲዮውን እዚህ ጋር መታችሁ ኤክስፖርት ትሉታላችሁ። ኢንተርኔት ያስፈልግሻል። እኔ ምንም አይነት በኢንተርኔት የምሰራው ስራ የለም ባከተወኝ። ኦኬ ኤክስፖርት ታደርጉታላችሁ። አሁን ኤክስፖርት ስታደርጉ ደግሞ እኔ በምስል ነው የምፈልገው። በኦዲዮ የምትፈልጉ በኦዲዮ ኤምፒ3 በሚለው ቪዲዮ በሚለው ኦዲዮ በሚለው ጊፍት በሚለው በፈለጋችሁት መስራት ትችላላችሁ። ልክ ወደ ዩቲዩብ ከሆነ ዩቲዩብን ክሊክ ማድረግ፣ ወደ ዲቫይስ ከሆነ ወደዚህ ነው ያጋር ሎካል ላይ ቁጭ ብዬ ነው ማድረግ። ምክንያቱም በኋላ አስተካክዬ ቪዲዮውን ስለመለቅላችሁ እዚህ ጋር ነው የሚሆነው። ስለዚህ ይሄ ሲሆን ምንድነው ስም ስጡት ይላል። እኔ አሁን ኖርማል ልስጠው ዲስክቶፕ ላይ አስቀምጥልኝ አልኩት። ሰግጣልኩኝ ሴቲንግ ውስጥ ይሄ የምታስተካክሉት ነገር ካለ ይሄ እዚህ ጋር ሪዞሉሽን ይሄ ነው። ፍሬም ሬት የሚያደርገው በ25 ነው። ሳይዝ ይሄ ነው 43 ነው። ሳይዙን ይሁት 43 ነው። አሁን ሴቲንግ ውስጥ ገብቼ በራሴ ማስተካከል ፈለኩት። ልክ አሁን ቤተር የነበረው አይ በቃ ቤስት ሆነ ለቪዲዮ አያችሁታ። ሉክ ሬት ቢቱ ምን ያህል እንደሚጨምር 8000 የነበረው ቤስት ላይ ሳርገው ወደ አስቀምጥልኝ ስለው ኤክስፖርት ትለዋለሁ። በሚገርም ፍጥነት ቪዲዮ እንዲቁልጭ አድርጎ እያየ የቀረውን ሪሜኒንግ ይሄን ያልቀረሽ ምናምን እያለ ይቀጥላል ማለት ነው። እንደምታዩት ባለው መጠን ባለው ኳሊቲ መጠን እንደምታዩቸው የሰራኋቸው ስራዎች እዚህ ጋር ያሳያችኋል። የቀራችሁ ሪሜኒንግ አንድ ደቂቃ ከምናምን ይላል። እኛ ግን ፓውዝ አድርገን ነው ለእናንተ ፓውዝ አድርገውና ሲጨርሱ መለሳሉ። ምክንያቱም ጊዜ ከሚወስድብን ማለት ነው። እዚህ ጋር እንደምታዩት የሰራችኋቸውን ስራዎች ያሳያችኋልና ይረረም ካለው ቅድም ያላያችሁት ይረረም ካለ በፍጥነት ሲያሳለፍ የሚፈጠሩ ነገሮችን እዚህ ጋር ታያዋቸዋላችሁ። በፍጥነት ነው የሚሰራው፣ ግን በፍጥነት ቢሆን የተከናወኑ ድርጊቶችን፣ ጽሁፎችን፣ ባክግራውንዶችን ምናምን እዚህ ጋር እንደምታዩት በዚህ መልኩ ይላችሁ የሰራው የቪዲዮ ኢፌክቶች በሙሉ እንደምታዩት እያሳየን ይቀጥላል ማለት ነው።
እዚህ ጋር መጠንቀቅ ያለባችሁ ማለት ነው ፊልሞራ ላይ በቃ ኤክስፖርት ስታደርጉ ምንም ሳያሰሩ ተሳስታችሁ ኤክስፖርታችሁን እንዳታበላሹ። በቃ ወይ ካንስል ወይ ፓውዝ ነው። ተሳስታችሁ አሁን ኤክስ ነካው የሚላችሁ ኤክሰፕት አደረጉት ሙሉ ለሙሉ ስለሚጠፋ በተቻላችሁ አቅም እሱ ሲያደርግ ሌላ ስራ ወደዚህ እየሄድኩኝ ጉግል ላይ ምናምን ሌሎች ስራዎች መስራት ይችላል። ሌሎች ስራዎች ነገር ግን እዚህኛው ፊልሞራ ላይ ምንም ስራ መስራት አልችልም። አሁን ጨረሰ። ከጨረሰ በኋላ ምን ይላል? ፋይል ክሎዝ ላድርግልሽ ወይስ ያስቀመጥሽው ፋይል የት እንዳለ ይሻለኝ። እስቲሜት 2 ደቂቃ ከ20 ፈጅቷል። አሁን ዲዩሬሽኑ ቪዲዮ የሚያጫውተው 44 ደቂቃ ነው ይለኛል። እዚህ ጋር ፋይል አድርግልኝና ቪዲዮውን ለእናንተ ለማሳየት ስለምፈልግ አሳየኝ አልኩትኝ። እንደምታዩት እኔ ዴስክቶፕ ላይ ነው ያስቀመጥኩኝ። ዴስክቶፕ ነው ርዕሴ እንደዚህ ነበረ ተራ። ስለዚህ አሁን ቪዲዮ እንደዚህ ከፍቶ ቤተሰቦች እዚህ ጋር አንድ ነገር ረሳን። እሷ ምንድነው መሰላችሁ? ኢፌክት እና ኤሌመንትን አላየን። ኢፌክት ጋር ስንገባ እነዚህ ምስሎች አሉ። እነዚህ ምስሎች ናቸው መሰላችሁ? ለምሳሌ ይሄኛውን ድረግ አድርጋችሁ አመጣችሁ እዚህ አዶኒ ላይ ብታደርጉት ሎክ የፈጠረውን አሁን እቺኛውን ለማጥፋት ብትፈልጉ እዚህ ጋር ዲሌት አድርጋችሁ ዲሌት ኢፌክት ስትሉት ያለውንና እቺኛዋን አመጣችሁ እዚህ ጋር ስታደርጓት ያለውን ኢፌክት ተመልከቱ። ወደ ታች ወርዳችሁ ለምሳሌ ይሄን አምጥቼ እዚህኛው ምስል ላይ ባስገባ ከዛ ይሄኛው ምስል እንደዚህ ባደርጋለሁ ሎክ መጀመሪያውን እዚህ ጋር ዲሌት ኢፌክት ልበለው እንዲህ ነበረ። ከዛ ይሄን አምጥቼ እንዲህ ሳስገባ የሚሆነው ምስል ሳትፈልጉ ስትቀሩ ዲሌት ኢፌክት ትሏታላችሁ። እዚህ ጋር ሰብ አድርጋችሁ ለምሳሌ እዚህ ጋር መጣችሁ ይሄኛው እንደዚህ ነው እንዲህ ነበረ። ከዛ አሁን ይሄኛውን ዲሌት ኢፌክት ብለው እንዲህ ነው። እቺኛውን ምስል አምጥቼ ደግሞ እዚህ ጋር አምጥቼ እቺኛውን መጣል። ስለዚህ እነዚህ ፓርቶች በሙሉ አሉ። ለምሳሌ ምን አምጥቼ እዚህ ጋር አድርግላችሁ አሁን ተመልከቱት እንደሚፈጠር ይዩት፣ አያችሁት? ስለዚህ እነዚህ በሙሉ ደግሞ እንደዚህ አይነት ነገሮችን እንድትፈጥሩ ያግዟቸዋል ማለት ነው። እዚህ ጋር ደግሞ እናንተ የምትፈልጉትን አመጣችሁ እየቀያየራችሁ እንደዚህ ማየት እንደፈለጋችሁት መቀያየር የምትፈልጉትን አይነት ኢፌክት መጠቀም ትችላላችሁ። ዲሌት ማድረግ ትችላላችሁ። የምትፈልጉትን ያምጣችሁ ታስገባላችሁ። ስትፈልጉ ዲሌት አድርጋላችሁ። እንደምታዩት እንደዚህ አይነት ምስሎችን ከፈለጋችሁ እራሱ እንዲፈጥርላችሁ ይሆናል። ከየትኛው እዚህ ጋር እንደምታዩት እዚህኛው ጋር ያለውና እቺ እንደምታዩት እቺኛውን እዚህ ጋር አድርጋችሁ እንድታጫውቱት እንደዚህ ይመጣል። ቅድም እንዳልኳችሁ ድምጿን ቀነስ አድርጌያለሁ። እንደምታዩት አይነት ይሰጣችኋል። አሁን ይሄኛውን እዚህ ጋር መጥቼ ዲሊት ኢፌክት ብለው ኖርማል እንደዚህ ይሆናል። ከዛ ኢፌክት ሲኖረው ደግሞ ኢፌክቱን ይዞ በምታዩት እንደምትፈልጉት ኢፌክት አስፈላጊ ነው ብላችሁ የምታስቡት ቪዲዮ ላይ እና ቪዲዮ ላይ ይሆናል። ቪዲዮ ላይ የምናያለን። ቪዲዮ ላይም ይሆናል። ኖርማል ጽሁፍ ላይ እንደምታዩት ኢፌክት ያቺኛውን ዲሊት እያደረጋችሁ ኖርማል ነው። ከዛ የምትፈልጉትን ያክል እናንተ እንደምትፈልጉት እንደምታስቡት እንዲህ ቢሆን ነው መልካም ብላችሁ እንደምታዩት እንደዚህ መስራት ትችላላችሁ። ሌላው ኤሌመንት ነው። ኤሌመንት ላይ እነዚህ ኤሌመንቶች አሉ። ለምሳሌ አሁን እዚች ጋር አንጥቼ እቺኛው ምስል ባስገባ ላሳያችሁ። እቺኛው ምስል ያት እቺ ወፋለች። እቺኛው እንደዚህ አድርጋችሁ ወደታች ሳብ አድርጋችሁ እንደዚህ ብታረጓት የምትንቀሳቀስ ነገር ናት። እቺ እንደዚህ አድርጋችሁ እንደዚህ አይነት ምስሎችንም መጠቀም ከፈለጋችሁ መጠቀም ትችላላችሁ። የልብ ቅርጽ ከፈለጋችሁ የልብ ቅርጹን ለዚህ አመጣችሁ ታመጣላችሁ። እዚህ ጋር የልብ ቅርጹን ስታመጡት ግን በጣም ትልቅ ነው። ትልቅ ከሆነ ምን ማድረግ ይቻላል መስላችሁ? ሳይዟን የልብ ቅርጹን እንደዚህ አድርገን እቺን እንደዚህ አድርገን እቺን እንደዚህ አድርገን እንደምታዩት እቺን ብታደርጓት አሁን እቺ ጋር ፕሌይ ብትሉ ያያችሁም አለች። ደስ እንደዚች ማርጋችሁ ከፍ ማርጋችሁ እንደዚህ ብታደርጉና ፕሌይ ብትሉ ያው ምስሎቻችሁ ይሄ እንደዚህ አድርጌ ፕሌይ ብለው ይሄው ሶስቱንም አካቶ አንድ ላይ ነው የያዘው። ፕሌይ በምትሉ ሰዓት ልክ
እንዳስፈላጊነቱ እዛዚህኛው ጋር እንደዚህ የሚልም አለ። ከፈለጋችሁ ጽሁፉን ማስገባት ከዚህኛው ከዛ ይችኛው ክሊክ ታደርጉና ሳይዙ በጣም ሰፊ ያኛውን ሳይዝ እንዳትነኩት ትንሽ ሳይዝ ይችኛውን ሳይዝ ይቀርታ እሺ ኮንትሮል ዜድ እንላለን። እንደናንተ ይችን እናደርገው ይችኛው ብቻ ስበን እንዲች አድርገን እኛ እንደምንፈልገው ኤሌመንቶችን በምንፈልገው መንገድ እንደዚህ ማስገባት እጅጋ እናንተ እንደምትፈልጉት አድርጋችሁ እችኛዋን አድርጋችሁ እንደምታዩት ማሰራት ትችላላችሁ። የምትፈልጉበት ቦታ እንዳያስፈልግነቱ እነዚህን እንትኖችም መጠቀም ያያችሁ ትችላላችሁ ማለት ነው። እዚህ ድረስ ትችላላችሁ። ከዚህ ወደዚህ ያሉትን አፕሎድ አድርጉ ይላችኋል። ስለዚህ ኢንተርኔት ያስፈልጋችኋል ማለት ነው። ከዚህ ወደታች ያሉትን ከዛ ውጪ ግን ምንም አይነት ስራ ለመስራት ኢንተርኔቱ ያስፈልጋችኋል። አሁን ወደ ዋናው ርዕሳችን እንሄድ ነው። እነዚህን ረስተናችሁ ስለነበር ነው ወደኋላ የተመለስንባቸው። ዋናው ምንድን ነው ካላችሁ ሪከርድ እንዴት ልታደርጉ ነው፣ ድምጽ እንዴት ሪከርድ ልታደርጉ ነው፣ ቪዲዮ ካሜራ ራሱ ካሜራ አድርጎ እንዴት ሪከርድ የሚያደርገው ነው የሚለው ሌላ ሪከርዲንግ እናስገባና ምክንያቱም እኔ እስካሁን በራሱ ነው ሪከርድ ሳደርግ የነበረው። ይሄ በመሀል የገባ ሲሆን እንጂ 5 ደቂቃ 6 ደቂቃ በፊት 40 ምናምን ደቂቃ ሪከርድ አድርጓል ቅድም እንዳያችሁት። አሁን እቺኛው ደቂቃ ደግሞ እዛ ላይ እንደምራታለን። አሁን ቪዲዮ እንዴት ሪከርድ እንደምናደርግ ለማየት ስለሚያስፈልገን እቺኛውን ፓውዝ አድርገን ወደዋና ሌላኛው ሪከርድ እንሂድና እንዴት ሪከርድ እንደምሰሩ እናያለን። ምክንያቱም ሪከርድ እያደረኩ እንዴት ሪከርድ እንደሚያደርግ ማሳየት ስለማልችል ማለት ነው። በጣም እያፈጠንኩበት ያለው ሁኔታ ላይ ነው ያለሁት፣ ምክንያቱም እንዳትሰለቹ በማለት ማለት ነው። አሁን ወደ ዋናው መጣን። ዋናው ምንድነው መሰላችሁ? ሌላ ሪከርድ እየተጠቀምነው እዚህ ጋር ካታያችሁ ይሄን የምታዩት 2 ደቂቃ ብቻ ሪከርድ የምታደርገው 2 ደቂቃ በላይ ሪከርድ ማድረጋችን ፍሪ ማለት ነው። ስለዚህ ምንድነው የምናደርገው? በዚህ 2 ደቂቃ ሳታልቅብን ሌላኛውን እናያለን። ሌላኛው ምንድነው ካላችሁ ማለት ነው ሚዲያ ላይ ተመጡና አሁን ያላችሁት ኢፌክት ነው። ሚዲያ ላይ ተመለሱና 3 ስራዎች አሉ። ልክ ሚዲያን ክሊክ ስታደርጉ ኢምፖርት እና ሪከርድ የሚላል እዚህ ሪከርድ ላይ 3 ሪከርዶች አሉ። የሚገራርሙ ሪከርዶች በእውነት እኔ 1 ሰዓት ዝም ብዬ 1 ሰዓት ሪከርድ እንዳደረግ ትቼው ይጃለሁ በነፃ ያለ ምንም ሳይኖረው ምንም አይነት መቋረጥ ሳይኖረው ምን ሳይኖረው 1 ሰዓት ሪከርድ አድርጎልኛል። አሁን ሙሉ ሪከርዴንም ከዚህኛው ቪዲዮ ብቻውን ፓርት ብቻ ለመቅረጽ ተውኩት እንጂ ሙሉ ሪከርድ ስክሪን ሪከርድ ቮይስ ሪከርድ የሚያደርግልኝ ራሱ ፊልሞራ ነው። እዚህ ጋር እንደምታዩት ስክሪን አለ። ስክሪን የምታደርገው አሁን እቺኛዋ ስክሪን ክሊክ ስታደርጓት ይሄ ፓርት አለ ወዲ ስክሪን ያደርጋል። ከዛ እቺኛዋን መጣችሁ እቺኛዋ ያያችሁት እቺኛው ምልክት ክሊክ ስታደርጉ 3 አድርጎ ኤፍ9 ስቶፕ ለማድረግ ተጠቀሙ ይላችኋል። በዚህ መልኩ ሪከርድ ማድረግ ይጀምራል። እቺኛው እቺትላችሁ እቺ ጋር አለች። እቺኛው ሪከርድ ስታዩት እቺትና ይሄን ያህል ደቂቃ ድምጼንም ያኛውንም አድርጎ ሪከርድ ያደርጋል። ልክ ስጨርሱ እቺኛዋን ኦኬ ብላችሁ ድምጽም ስክሪንም ነው ክሊክ ስታደርጉ የት ይመጣል መሰላችሁ? እዚታች ይመጣል። ስጨርሱ ሚኒማይዝ ወይምኛ ኤክስ እናድርገው የት ያመጣላችኋል? ይሄው እዚህ ጋር አመጣላችሁ። እቺኛዋን አመጣችሁን እዚህ ጋር ብታደርጓት ይወት ማች ላርገው ወይኛው ያለው ፓርት በሙሉ ማች ሆኖ ሲል አዎ ማች አርገው እንላለን። ማች ያደርገዋል። እንደምታዩት አሁን ሪከርድ ያደረኩትን ላሳያችሁ። ሪከርድ ማድረግ ይጀምራል። እቺ ስላችሁ እቺ ጋር አለች። እቺና ሪከርድ ስታዩት እቺና ይሄን ያህል ደቂቃ ድምጼንም ያኛውንም አድርጎ ሪከርድ ያደርጋል። ልክ ስጨር ስለዚህ እንዳያችሁት ሁለቱንም ሪከርድ አድርጓል። አንደኛ ሪከርድ ሲያደርግ እዚህ ጋር ያመጣ፣ ሁለተኛ ደግሞ ሴቭ ራሱ የሚያደርግበት ቦታ አለ ማለት ነው። እሺ ሌላኛውና ሶስተኛው ደግሞ ራሱ ካሜራ ፊት ለፊት አድርጎ ሪከርድ ያደርግላችኋል። እንደምታዩት ሪከርድ እዚህ ጋር መታችሁ እቺኛዋን ክሊክ ስታደርጓት በምታዩት መልኩ ምን ያደርጋል መሰላችሁ? ያ ምስላችሁን ቁጭ ብላችሁ ድምጻችሁን ምናችሁን ሪከርድ ያደርግላችኋል። ስለዚህ 3ቱንም ሪከርዶች በአንድ ላይ ይሰራል ማለት ነው። ተጨርሱ እቺኛዋን ኦኬ ትሏታላችሁ። አሁንም የት ያመጣላችኋል መሰላችሁ? እዚህኛዋ ጋር አምጡ። ያው እዚህኛዋ ጋር እስክሪብቶልና አሁን ለምሳሌ እዚህ ጋር አምጥተን እዚህኛዋ እንዲናምታና ፕሌ ማስላርገው አዎ ማቻርገው አርኩት ሙሉ ካርድ ያደርጋው እዚህ ጋር እናምጣትና ፕሌን በላት ይኸው ፕሌን አድርገው መሰላችሁ። ያው ምስላችሁን ቁጭ ብላችሁ ድምጻችሁን ማላችሁን ሪከርድ ያደርግላችኋል። ስለዚህ 3ቱንም ሪከርዶች በአንድ ላይ ይሰራል ማለት ነው። ተጨርሱ
ይህንን ይመስላል። አሁን ግን ይሄኛውም ሌላኛውን ደቂቃ እያስኬደብኝ ስላለ ወደ ዋናው ሪከርድ ልመልስ። ምክንያቱም ይሄ 2 ደቂቃ ስለሚያደርግ ሌላ ስራ አያሰራኝም። እናንተ እንዴት ነው የሚጨንቀው? ነው 2 ደቂቃ እየተቆጣጠራችሁ ነው። አሁን በዛኛው ሪከርድ በማድረግበት 2 ደቂቃ ነው። አንዳንድኛው ደግሞ ሪከርድ ያደረጋችሁት ቪዲዮ ላይ የራሳችሁ ሎጎ ስለሚያስገቡባችሁ ሪከርድ ማድረግ ይደብራል። ይሄ ግን ምንም አይነት የራሱ ምንም አይነት ማስታወቂያ አይሰራበትም። ጽድት ብሎ ነው ካሜራ የሚመጣው። ለዛ ነው። ስለዚህ እንደምታዩት ይሄኛውንም ሰርተናል፣ ያኛውንም ሰርተናል። በሚገርም ሁኔታ አጠናቀናል ማለት ነው። እና እኛም ወደ ነበርንበት ወደ መጀመሪያው ወደ ፊልሞራ ሪከርዳችን ተመልሰናል። በሱ ነው ሪከርድ እያደረግኩት ያለው። መጨረሻው ደግሞ ምን ላሳያችሁ መሰላችሁ? መጨረሻ አይደለም ገና አፕሊኬሽኑ ከየት እንደምታወርዱ ነግራችኋለሁ። የመጨረሻው ለምሳሌ ይሄ ያለ ለምሳሌ አሁን የሰራ ነው። ይሄ ቢኖር ይሄኛውን እንደዚህ ላምጣና እዚህ ጋር ላስቀምጠው። ቪዲዮ ነው እንደምታዩት ቪዲዮ ነው። ያደርጋል መሰላችሁ? ያው ሪከርድ መስላችሁ ብላችሁ ድምጻችሁ አላችሁ ሪከርድ። ይሄንን ቪዲዮ ምስሉን አልፈልግም። ስለዚህ ምን አደርጋለሁ? ምስልና ድምጹን መቀየር ቪዲዮውን እንትኑ መቀየር ስላለብኝ እዚህ ጋር ራይት ክሊክ አድርግና ዲታች ኦዲዮ የምትለዋል ከዲክ ስታደርጓት ሎክ ያው ተመልከታውን እዚህ ጋር የማጫውተው ነገር ያለ ምንም ድምጽ ይሄዳል። አያችሁት? ስለዚህ የማትፈልጉ ሆነ ስለዚህ ጭንጋው ነው እቺ ዲሊት ማድረግ ፈልገው ቪዲዮን ከሆነ ቪዲዮን ዲሊት አደርጋለሁ። ድምጹን ከሆነ ድምጹን አሁን ለምሳሌ እቺትና እቺኛው ሁለተኛው ናት። እቺትላችሁ ቅድም የነበረው ድምጽ ይሄ ቁጭ ብላችሁ ድምጻችሁ ማላችሁ ሪከርድ ያደርግላችኋል። ስለዚህ ሶስቱንም አሁን ምን አደረኩኝ? ይሄና ይሄን አንድ ላይ ነበረ አንድ ላይ የነበረው መለስኩኝ። አሁን ኮንትሮል ዜድ ብዬ ላሳያችሁ። ይሄ ነበረ አንድ ላይ የተዋሃደ ነበረ። እንደምታዩት ራይት ክሊክ አደርጋለሁ እዛኛው ቦታ ላይ ዲታች አደርገዋለሁ። ከዛ ራሱ ይለይልኛል። ሲለይልኝ ክላሲካሉን ከሆነ ወይ ድምጹን ከሆነ ለምፈልኩ ድምጹን ማልፈልገው ስጄ ዲሊት አደርጋለሁ። እንግዲህ ሁለቱም ክላሲካል ማስገባት ስትፈልጉ እንዳልኳችሁ እቺኛዋን ድምጿን እንደምትፈልጉ መጨመር መቀነስ ትችላላችሁ። አሁን ግን አያስፈልገንም። እዚህ ጋር እንምጣና ምን እናርግ መሰላችሁ? እሱን ካስገባን በኋላ እንዳያችሁት ኦዲዮ በፈለግንበት ሪከርድ አይተናል። ሶስቱን መልከት መስራት ትችላላችሁ። እቺኛዋን እቺ ጋር ካትል አርግና ማርዘን ፈለኩኝ። ስለዚህኛዋን ራይት ክሊክ አድርጌ ኮፒ ላታለሁ አመጣና እቺኛዋን እቺ ጋር ፔስት አልኩት። ስለዚህ እቺኛዋን እስቲ አሁንም እዚህ ጋር ሌላ ክላሲካል ቢሆን ለምሳሌ እዚህ ጋር መጥቻውንም ፔስት ለዋለሁ ለማስረዘም ከፈለኩኝ። ምክንያቱም ከዚህ በላይ ስለሌለው ወደዚህ እንትን ማለት አልችልም። ያዚህኛዋን ቪዲዮ ደጋግሜ እያመጣሁኝ እስከምፈልጋት ቦታ ማስገባት እችላለሁ ማለት ነው። አሁን እንደምታዩት ድምፁ ብዙም እየተሰማ አይደለም። እዚህ ጋር በጣም ማዋሃድ ይጠበቅባችኋል ማለት አሁን ከፍ ሳደርገው በቃ እኔ የምለውን አሰሙ እናንተ እንደዛ ምናምን ፈጥራ። ስለዚህ እዚህ ጋር መጠንቀቅ ያለባችሁ እኔ አሁን ጨርሻለሁ ብዬ ነበር የጠበቅኩት ግን አልጨረስኩም። ለምን አልጨረስኩም መሰላችሁ? ከላይ እኩል አልመጣልኝ። እያያችሁ ይሄ ነገር ወደ እዚህ መሰብሰብ አለበት። እኩል ነው በቃ ሲያልቅ አብሮ ማለቅ አለባችሁ። ምልክትም ይሰጣችሁ ልክ አሁን አያችሁታ። ይሄን ነገር አያችሁት? ነጭ መስመር ሆነ አያችሁት? በቃ ትክክለኛው ቦታ ከስተቱ ገጭ ይላል። አለቀ። እሱ ጋር አድርጋችሁ እንደዚህ ማድረግ ትችላላችሁ። ወይ እዚህ ጋር ቆይ አንድ ነገር ላሳያችሁ ልመለስና እቺኛዋን ለምጣትና እዚህ ጋር ማለት ነው እንዴት በቃ እንደምታፈጥሙ ከፈት ምስሎች ነው። ለምሳሌ እዚህ ጋር ከቀጣ እዚህ ጋር መጥቼ ይሄ እንትኑን እናንተ እንደምትፈልጉት በእንትኑን ብራይትነሱን የቪዲዮአችሁ ምናምን እዚህ ጋር ዋይት ባላንስ ማድረግ ምናምን አንድ ላይ እንደዚህ ያደርጋችሁ እንደምትፈልጉት አድርጋችሁ መስራት ትችላላችሁ። እኔ ግን አሁን እሱ አያስፈልገኝም። እሱን ካንስል እንበለው እና እዚህ ጋር ለምሳሌ እዚህ ጋር እንደምታዩት አሁን ይሄንን ፋስት ላድርገው ግን እንደዚህ አድርጌ ቪዲዮውን እዩት እንዴት ፋስት ሰው ነው። ስለዚህ ለቪዲዮ ለማፍጠን ለማስቀነስም እቺኛ እንደምታዩት ቅድም እንዳልኳችሁ አሁን ኖርማል ልመልሰው ከዛ እዚህኛው ጋር ልምጣና ስሎ ላድርገው። ለምሳሌ በዚህ መንገድ ስሎ ባደርገው እንዴት በቃ እንደዚህ ነው። ዝግም ያለናል ለቪዲዮ እና ለድምጽ ይሁን እንጂ ለቪዲዮ ይሆናል። ስለዚህ አሁን የኛውን ስለማልፈልገው እዚህ ጋር ዲሊትም ፖስት ምናምን ሙሉ ዘናት ምስሎችን ደግሞ ሮቴት የማድረግ እንትን ከፈልጋችሁ እዚህ ጋር ሮቴት ማድረግ ትችላላችሁ። አሁን ግን ይሄ ስለማያስፈልገኝ እዚህ ጋር ላጥፋው ወደ ዋናው። እሺ ሶፍትዌሩ ሁላ ስራ ይሰራል። አሁን ሶፍትዌሩን ከየት እናምጣው ካላችሁ ደግሞ ማለት ነው አሁን ኢንተርኔት ልጠቀም
ጉግል ላሳያችሁ ስለሆነ ኢንተርኔት ልጠቀምና እጅጋ ያስገባና ኢንተርኔታችን ያው ትመጣለች እጅጋ ያለ ስለሆነና አይደንቲፋይ ያደረገ ነው። አይደንቲፋይ ያርግና ኢንተርኔቱ ምር ምን ማድረግ እንችላለን መሰላችሁ? ጉግል እንጠቀማለን። ስንከፍት ይሄ ይመጣል። እዚጋ ምን ብለን እንሰራለን መሰላችሁ? በእንግሊዝ ያልነገርኳችሁ ነገር ማለት ነው። እዚጋ ኢንተር ስትሉ ከኪቦርድ ላይ ኢንተር ስትሉ ፓውዝ ነው የሚያደርገው። ኢንተር ካላባችሁ ኢንተር ካላችሁት ፓውዝ ያደርጋል። ስለዚህ ፓውዝ እንዳይሆንባችሁ ኢንተር መጠቀማችሁ ኢንተር መጠቀማችሁ ቁጥር ይሄኛውን ስለሚያቆምባችሁ ስለዚህ ጭንቀሱ ቤተሰቦች በጣም ይቅርታ። ሶፍትዌር እንዴት እንደምታወርዱት ላሳያችሁ ሞክሬ ቪዲዮ ሪከርድ አድርጌ ነበር። ነገር ግን ኮፒራይት ስለሚል እሱን አውጥቼዋለሁ። እስኪ በምስሉም ደግሞ ኮፒራይት ካላለ ብዬ ነው በምስሉ ያደረኩላችሁ። እንደምታዩት ጉግል ላይ ተገባላችሁ። ጉግል ክሮም ላይ ከገባችሁ በኋላ ሰርች በተኗ ላይ ሄዳችሁ ጌት ኢንቱ ፒሲ የሚለውን ትጽፋላችሁ። ጌት ኢንቱ ፒሲ ካላችሁ በኋላ ወርታችሁ ወረድ እያላችሁ ለኮምፒውተር የሚል ታወጡና እዛ ለኮምፒውተር ፎር ፒሲ የሚላለ ፎር ፒሲ ኦር ፎር ዴስክቶፕ የሚላለ እሱን ተከፍታላችሁ። እሱን ከከፈታችሁ በኋላ የምታዩት ፓርት አሁን በምስሉ ላይ የሚታያችሁ እንትን ይመጣል። እዛች ከቀዩ በላይ ካያችሁት ጎ የምትል የሰርች በተናለች። እዛች በተር ላይ ወንደር ሼር ፊልሞራ ብላችሁ ትጽፉና ጎ ትሉታላችሁ። በዛን ሰዓት በጣም ብዙ ዝርዝሮች የሶፍትዌሮች በወንደር ሼር ፊልሞራ 9 12 ምናምን 21 15 እያለ ይመጣል። እሱ ውስጥ የምትፈልጉትን ማለት የእናንተ ፒሲ የሚያሟላውን ያንዳንዱ ራም 8 ይጠይቃል፣ አንዳንዱ 4 ይጠይቃል፣ 2ም ይጠይቃልና ፒሲያችሁ ሊያሟላ ሊያስጭን የሚያስችላችሁ የሶፍትዌር ከዛ ውስጥ ከፊልሞራዎች አይነቶች ውስጥ ግን የእናንተ ፒሲ ሊችለው የሚችለውን ስፔኩን ሊያሟላ የሚችለውን መርጣችሁ ክሊክ ታረጉና ዳውንሎድ የሚታገኛላችሁ ዳውንሎድ ትሉታላችሁ። ዳውንሎድ አርጎ አፕሎድ አርጎ ከጨረሰ በኋላ ዳውንሎድ የሚል ፋይላችሁ ውስጥ ዳውንሎድ ስትሄዱ ታገኙታላችሁ። እዛ ጋር ለመጀመሪያ ስትከፍቱ የሚላችሁ ምንድነው ፓስዋርድ አስገቡ ይላችኋል። ያንን ፓስዋርድ 1 2 3 አርጋችሁ ሶፍትዌሩን ይከፍትላችኋል። ከከፈተላችሁ በኋላ ኢንስቶል አድርጋችሁ ትጭናላችሁ። ነገር ግን ሶፍትዌሩን ስትጭኑ ዳውንሎድ ካረጋችሁ በኋላ ሶፍትዌሩን የሚጫነው ያለ ኢንተርኔት ነው። ኢንተርኔት ከፍታችሁ ከጫናችሁት በትክክለኛው መንገድ ስለማትጭኑት ስትጭኑ አጥፍታችሁ ሙሉ ለሙሉ አጥፍታችሁ ትጭናላችሁ። መጫኑ ምናልባት ኮፒራይት የማያስብል ከሆነ ከዳውንሎድ በኋላ ያለውን ያጫጫኑን ወደፊት አሳያችኋለሁ። ግን ኢንተርኔት ሳትጭኑ ነው ኢንተርኔት ሳትጠቀሙ ነው ሶፍትዌሩ ካወረደ በኋላ የምትጭኑት ማለት ነው። ኮፒራይት ስላስቸገረኝ ነው እሱን ቆርጬ ከእንደገና ቪዲዮን ከእንደገና ሩጄ ነው ኤዲት ያደረኩትና ከመሀል ቆርጬ አወጣሁት። ለዛ ነው። በምስሉ ለመረዳት ከቻላችሁ ደስ ይለኛል በዛ መንገድ ብትረዱ። ካልሆነ ግን በጣም የቆዩ ቪዲዮዎች ይኖራሉ ዩቲዩብ ላይ እነሱን ቼክ አድርጋችሁ እንዴት ዳውንሎድ ይደረጋል ብትሉ አሁን ብዙዎቹ የሚያሳያችሁ በክፍያ ስለሚሆን ነው። ግን ማንኛውም አይነት ሶፍትዌር ጌት ኢንቱ ፒሲ ላይ ካገኛችሁት ማለት ነው 1 2 3 ፓስዋርድ እና ሀውቱ የሚል እዛው ቪዲዮን ስታወርዱት ሀውቱ ኢንስቶል የሚል ታገኛላችሁ። እሱን በመጠቀም ኢንስቶል ማድረግ ትችላላችሁ ማለት ነው። ወደ ቀጣዮቹ ቪዲዮዎች እንቀጥል። ወደ መጨረሻው እንሂድ። ሌላ ክላሲካል እናድርግና ክላሲካልን እንዴት በክላሲካል አሁን ለምሳሌ ይሄንን ድምጽ አድርጋችሁ ሰው ይሄን ድምጽ አድርጉትና ባክግራውንድ ማስገባት ብትፈልጉ ምን እናስገባ ለምትባት እቺን አመጣችሁ። ለምሳሌ ይሄ እንደዚህም ታወርታችሁ እናምጣውና ይሄን አመጣን እዚህ ጋር እናስገባ። ማች ነው ሁሌም ስታመጡ ቪዲዮ ሲሆን አዎ ማች የሚለውን ክሊክ ታደርጋላችሁ። ማች ያደርገዋል ራሱ ሰባችሁ ስትመጡ እዚህ ጋር እንደምታዩት አንድ ላይ ነው የመጣው ምስልና ድምጽ ምስሉ የለው ኦሬዲ ሳወርድ በቪኤልሲ መልክ ስላወረድኩት ነው። ግን አሁንም ዲታች ኦዲዮ የምትለውን ክሊክ ሳደርግ ይሄኛውን ጥቁሩ ይጠፋልኛል። እቺዋ ብቻ መጣች። እቺና እንደ ባክግራውንድ ነው ተቀመጥ ያሰብኩት እኔና እዚህ ጋር መተን እቺና እስኪ ሳይዟ እሺ ትክክል መጥቷል። አሁን ይሄንን ጨምር ላድርግ። እዚህ ጋር ስታዩ አሁን ይላችሁ ላስጀምረው እኩል ነው ድምፁ እየሄደ ያለው። የሆነ የሚረብሽ ነገር አለ። ያኛውም ይሄኛውም እኩል አልተዋሃዱ።
ስለዚህ ምን እናደርጋለን እኛ ለምሳሌ ይሄኛው ቀነስ አድርገን ክላሲካሉን ማውጣት ፈለኩ። ስለዚህ ጋር በማዋሃድ ይሄን ነገር በመቀነስና በመጨመር እንግዲህ ከባክግራውንድ እንዲገባ ማድረግ ትችላላችሁ ማለት ነው። አሁን ክላሲካል የሚሰማው ሉክ ይሄኛው እዚህ ጋር ከትላርግና ወደፊት ልውሰደው ምን እንዲሆን መሰላችሁ? ይሄ እንድልታርግ እዚህ ጋር ድምፁ ጨመር ስለሚያደርግ ቆይ እዛ እዚህ ጋር እንጀምር። እንደዚህ አርጋችሁ ድምጻችሁን ማዋሃድና እንደምትፈልጉት አርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ይሄኛውን እንደ ኖርማል ድምጻችሁ አርጋችሁ ትችሉት ክላሲካሉን ከኋላ የሚገባ ቢሆን እሱን አዋሃዳችሁ ይሄኛውን ዋናውን ድምጽ ከፍ ታርቁታላችሁ። ይሄኛውን ደግሞ ትንሽ ቀስቀስ አርጋችሁ ይሄ ሁለቱም ዘፈን ስለሆኑ አንዱ ድምጽ አንዱን እንትን ቢሆን ኖሮ ተስተካክሎ ይገባ ነበር ማለት ነው። እዚህ ጋር እንደገር ላሳያችሁ እንደ ቲፕ ማለት ነው። እንደምታዩት ይቻለች። አሁን እዚህ ጋር ቀስት መስራት ብፈልግ ምንድነው ማድረገው መሰላችሁ? እዚህ ጋር ትገቡና ቴክስት ጋር ለምሳሌ እናንተን እዚህ ጋር እሺ እናስገባውና እዚህ ጋር እናስገባው። እሺ እዚህ ጋር ቢፎር ፐርፌክት እዚህ ጋር ለምሳሌ ሁለት ሶስት ጽሁፍ እንዲኖር አንድ ከሆነ አንድ እኩል ነው የሚንቀሳቀሰው። ለምሳሌ እዚህ ጋር ፓወር ግዛችንን እንቀይርና ፓወር ግዝ ከሆነች በኋላ ሁለት ሶስት ሲኖር ሁለት ሶስት ቴክስቶችን አንድ ላይ እናደርግና ደራርበን ነው የምናደርጋቸው። እዚህ ጋር ኢንተር ካደረጋችሁ ሙሉ ሪከርዳችሁን ስለምታጡሪ እሱን ማድረግ ኢንተር ማድረግ ተጠንቀቁ። ከዛ ይሄ ተምኔል የሚላል ያው ይሄ እንደዚህ ይሁን። እዚህ ጋር ደብዘዝ ያለው ከምን አንፃር መሰላችሁ? ይሄ አመራረጣችሁ ነው የሚሆነው። እቺን አስተካክላለን። ከለር የመስራው ለምሳሌ እንዲያርገን እሺ
ወይ ደግሞ እዚች ጋር አምጥቼ በዚህኛው ብሰራው ከፈለኩ በዚህኛው እችላለሁ። ግን እዚህ ጋር አምጥተን እዚህ ቢሆን ከዛ እዚህ ጋር ነጭ ብናደርገው ይሄኛውን እዚህ ጋር ስትቀያየሩት እንደምታዩት የተለያየ ቀለም ያመጣላችኋል ማለት ነው። እዚህኛውን ቀለማችን ቦግ እንዲል ሌላ ነገር እናድርግ። ከዛ ይችኛውን አነስ እናርጋት፣ ጥቁር ብናረገው ጥሩ ነው። ከዛ ሳይዙን ይሄኛውን ጥቁር እናርገው፣ ሳይዙን እንደዚህ እናርግና ከዛ እንደዚህ አርገን ካሜራችንን ከፍ አርገን ምን አርገን እንደዚህ አርገን ከዚህ ጋር ለምሳሌ ቀስቱ ይሄ ቢሆን አርገን እንደዚህ አርገን ቢሆን ነው። አሁን እንደዛ አይደለም እንጂ አሁን ይሄ እዚህ ጋር ቢሆን ተምኔላችን ወደዚህ ተቀይሮ ቢሆን ኑሮ እንደዚህ አርገን በዚህ መልኩ ከዛችኛው እንደዚህ አርገን አሽከርክረን በዚህ መልኩ ተምኔል መስራት ፖስታ ምናምን ይችላል። ፖስት ፎቶሾፕ ላይ ግን በጣም በሚገርም ሁኔታ ከዚህ የተሰራው ቪዲዮ አለ። እሱ ቪዲዮ አይታችሁ ተምኔላችሁን ብታስተካክሉ ደስ ይለኛል። ተምኔል ሲሰሩ ሳይዙ ይሄኛው ስለሚሆን ከዛ ሴቭ እንለዋለን። እዛ እቺን ክሊክ ብታደርጓት ይሄ ይመጣል። እዚህ ጋር ስቶፕ ታደርጉትና ምን ታደርጋላችሁ መሰላችሁ? በዚህኛዋ ስክሪን ኮንትሮል አልት ፕላስ ኤስን ወይ ደግሞ እቺኛን ክሊክ በማድረግ ብቻ ፊልሞራ ላይ የት እንደሚገኝ እዚህ ጋር በሚጽፉ ውስጥ ታገኙታላችሁ። አሁን አነሳውኝ። ከዛውንም ድጋሜ እኛው ባደርገው በዚህ መልኩ ይሆናል። ዙም አድርገን ነው ካላችሁ ወይ ደግሞ ለምሳሌ ቪዲዮን እያያችሁ የምታርቁ አይነት ሰዎች ከሆናችሁ ኮምፒውተራችሁ ላይ በዚህ በዙም መልኩ ታረጉትና እንደዚህ ካረጋችሁ በኋላ ይሄኛውን የድምጽ መጨመሪያና ድምጽ መቀነሻዋለች የዚህኛው እሱን ታረጋላችሁ። ስክሪን ታረጋላችሁ። እስከ ያረጋችሁትን ደግሞ የቱ ጋር ታገኙታላችሁ መሰላችሁ? ስለዚህ አሁን እንደምታዩት እዚህ ጋር ስክሪን እቺን ብቻ አነሳን። ከዛ የት እናገኘታለን መሰላችሁ? ዶክመንት ውስጥ ገብታችሁ እዛ ያው አለ ባንዲካም ምናምን ባንዲካም ስለምጠቀም እንደይቹ ማፕቻሉ እዚህ ጋር ወንደርሼር ፊልሞራ 9 ነው የምጠቀመው። እሱ ጋር እገባለሁ። እሱ ጋር ከገባው በኋላ ዩዘር ሚዲያ የሚለውን እጠቀማለሁ። ዩዘር ሚዲያን ከተጠቀምኩ በኋላ ያው ተምኔል ሰራ የሚያመጣቸው ቪዲዮዎች አመጣ ማለት ነው። ይሄ ነው አሁን መጨረሻ ላይ ሰራነው። ይሄ ነው ከመታዩት ይሄን ይመስላል። ይሄ ለዩቲዩብ በቃ ተምኔል መሆን የሚችል ነው። እዛ ጋር ጽሁፋችሁን ትጨርሳላችሁ። በቀስት በምን ታረጋላችሁ? እሱን ከመጣችሁ በኋላ እዚህ ጋር 3 ነጥቧን ትነኩና ሪሳይዝ ታረጋላችሁ። ለተምኔል እንዲሆን ፒኤንጂ አድርጎ ነው ፎቶ የሚያነሳላችሁ። ስለዚህ እናንተ እቺን ጄፒጂ ታረጋላችሁ። ጄፒጂ ካረጋችሁ በኋላ ሴቭ ትሉታላችሁ። ሴቭ ስትሉት የት ላስቀምጥላችሁ ይችላል። ለጊዜው ዴስክቶፕ ላይ እናስቀምጠው ብለን ዴስክቶፕ ላይ እናስቀምጠውና ሄደን ዴስክቶፓችን ላይ ሴቭ ሆነ። ያው እኛ በምንፈልገው መንገድ ሴቭ ሆነ። ስለዚህ ይሄንን ምስል ምን ማድረግ እንችላለን ማለት ነው? ዴስክቶፕ ይሄውላችሁ። ይሄ መስራዋል ምን ላይ መሆን ይችላል? ዩቲዩብ ላይ አፕሎድ ተደርጎ እንደ ተምኔል መጠቀም እንችላለን። ስለዚህ ተምኔላችሁን ለመጠቀም ስትፈልጉ ሌላ ሶፍትዌር ሳታስፈልጉ ምንም ኤዲቲንግ ምንም ሳያስፈልጋችሁ ማለት አዶቢ ሶፍትዌርን ማወቅ ሳይጠበቅባችሁ ምን ሳይጠበቅባችሁ እንዳያችሁት በዚህኛዋ ብቻ ክሊክ አድርጋችሁ ሄዳችሁ ቦታውን አይታችሁ እንትማን ቀይራችሁ በዛ መልኩ መስራት ትችላላችሁ። ስለዚህ ቪዲዮውን ባጭሩ ማለት ነው። ስለዚህ ይሄኛው እየወረደ ነው እንደምታዩት። ግን አሁን አቋርጠዋለሁ። ለምንድን ነው የማቋርጠው? በኦንላይን እንዳይመስላችሁ ኤክስፖርት የሚደረገው። ስለዚህ ያው ኢንተርኔት የለንቀልና እኔ ኤክስፖርት ላድርግ።
እዚህ ጋር መጥቼ ይሄው ነቅየዋለሁ። እዚህ ጋር ልምጣና መጥቼ አሁን ጨርሻለሁ። ከጨረስኩኝ እንደጨረስኩኝ ካረጋገጥኩኝ በኋላ እዚህ ጋር መጨረሻውን ፕሌስ ተለው እሱ ሌላ መኖር የለበትም አለኝ። ለምንድነው እቺኛው አያችኋት ትርፍ መጣለች። ስለዚህ እቺን ጽሁፍ ወደዚህ እኩል አስገባታለሁ። እዚህ ጋር መጣለሁ እሌለዋለሁ። አለቀ። እኩል ድምፁ ምኑ እኩል ማለቁን ሳረጋግጥ መጥቼ እዚህኛውም ኤክስፖርት እችላለሁ። ከመጣሁኝ እዚህ ጋርም ዳውንሎድ ሚዲያ በሚለው ዳውንሎድ ሴቫስን ብዬ እንደ ፕሮጀክት ማስቀመጥ እችላለሁ። እንደ ፕሮጀክት ከሆነ እዚች ጋር እንደ ፕሮጀክት እዚህ ጋር ሴቫስ ፕሮጀክት ስትሉት ማለት ነው። እቺ ጋር እንደ ተከፋፈለች እንዳለች ነው በኋላ አፕሎድ ብታደርጉት ምንም ሳይገጣጠም። ቪዲዮ ሲሆን ግን ግጥምጥም ብሎ ኤዲት ጽሁፉ ምኑም አንዱ ነው እንደ ቪዲዮ ነው የሚወርደው። ግን እዚህ ጋር እንደምታዩት አሴ ፕሮጀክት ሴቭ የምታረጉ ከሆነ እቺኛዋ እንደምታዩት እቺኛዋ ክፍተት ምናምን እንዳለች ኤዲቲንግ ጋር እንድትነሳ ሆና ይመጣል። እኛ ግን አሁን ስለማንፈልግም ኤክስፖርት ልበለውና ይሄንን ቪዲዮአችንን ኤክስፖርት እናደርጋለን ማለት ነው። ኮኔክሽን ያስፈልጋቸዋል አያስፈልገንም እኛ ይላል። ግን ምንም እንትን አይልም ማለት ይሰራል። እስካሁን ያዩት ቪዲዮዎችን ወደኋላ ተመልሳችሁ ብታዩት ሁሉም የተሰሩት ቪዲዮ ኤዲቲንግ ምናምን የተሰሩት በዚህ ነው። አዶቤም ፖስተር ምናምን ሲሰራ ሾርቱንም ሲሰራ የምሰራው በዚህ ነው። ምንም አይነት እንትን አያስፈልገው። ዴስክቶፕ ላይ ላስቀምጥልሽ ይለኛል። እኔ ዴስክቶፕ ላይ እንዲቀመጥ አልፈልግም። የራሴ የማስቀምጥበት ቦታ ስላለ እዚህ ኦል ዳታ የሚለው ውስጥ ነው የምታስቀምጥልኝ አልኩት። ሴቲንግ ግን ትንሽ ማስቀየር 62 ነው። ስለዚህ ለእናንተ ጥርት ተብሎ እንታያችሁ ቤስት በጣም አሪፍ ነው። በቃ ምንም በቃ ያለው ቀደም ያስተካከልኩት መጀመሪያ ሳሳያችሁ ያስተካከልኩት ስለሆነ እዚህ ጋር ምናልባት ቪዲዮ ኤዲት አድርጋችሁ ከነበረ ቪዲዮ እንትን እንዳይላችሁ ተመልካችሁ ቺንጓት አድርጋችሁ ቺንጓት ካስተካከላችሁ በኋላ ትክክል በቃ የምፈልገው በዚህ ነው ካላችሁ ፈልጋችሁ ቤስት ላይ ወራራስ ቺንጓት ስታረጉ 1000 ይሄዳል። ስለዚህ እኔ ቤስቱ በቂ ነው። ብዙ ቦታ እንዳይዝብኝ ኦኬ ነው። እዚህ እንዳያችሁ በ62 ነው። ይሄ 62ን ግብ ጨምረው ምን እንደሚመጣ ነው 77 ነው። በ77ም አሪፍ ነው። ግን ሰው ለሚያወርደው ሰው ግን ፊልም ምናምን ሲሆን ሲሰሩ ለሚያወርደው ሰው በጣም ብዙ ጂቢ ነው የሚሆንበትና እሱ ትክክል አይደለም። አሁን 77 ልክ አይደለም። 77 ቤተር በቃ በዚህ ነው የሚሄድ ይችላል። በስንቱ በ62 ሜጋባይቱ እዚህ ጋር ቼክ አድርጉ። ኤምቢሲ 3 ላይ ሆኖባችሁ እንዳይወርድባችሁ ወይ ደግሞ ጊፍት ላይ ሆኖ ወይ ሌሎቹ ጋር በቃ ቪዲዮ ሲሆን ኤምቢሲ 4 ላይ ለምሳሌ ቪኤልሲ ለይታችሁ ማነው ኤምቢሲ 3 ድምጽና ምስል ለይታችሁ ምስሉን ዲሊት አድርጋችሁ ድምጹን ማምጣት ስትፈልጉ እዚህ ጋር አድርጋችሁ ከሆነ ዲፎልቱ እዛ ጋር እንዳይሆንባችሁ ሁሌም ኤምቢሲ 4 ላይ መሆኑ ቼክ እናደርጋለን። ቦታ መርጠናል። እዚህ ጋር ስም እንስጠው ቪዲዮ አልኩትኝ በቃ በዚህ መልኩ ኤክስፖርት አድርግልኝ አልኩትኝ። እንደምታዩት የዱሬሽኑ 1 ደቂቃ ነው የሚፈጀው ላይ የምታዩት ያየለችው ምስሏን በሙሉ አንድ ላይ አድርጎ በምታዩት መልኩ ያደርጋል። ስለዚህ እዚህ ላይ ምንም ስራ አንሰራም። በቃ ወንቺኛው ፓርት ስለጨረሰን ወደዚህ መመለስ ምንም እሱ ጋር መስራት ምንም መመለስ ስለማንችል ከፍቶ ዳይሬክት ክሊክ አድርጋችሁ ኦፕን ስትሉት ፓስዋርድ አስገባው ይላችኋል። ማንኛውንም ሶፍትዌር ከጌትዌይ ጌትዌይ ፒሲ ላይ የምታወርዱትን ማንኛውንም ሶፍትዌር ፓስዋርድ 1 2 3 ብላችሁ እሺ ኤክስፖርት አድርገው ኤክስፖርት አድርገው ጨርሰዋል። እዚህ ጋር እንመጣና እዚህ ጋር አስቀምጥ ያልኩት ይሄው ቪዲዮ ከዛ ኖርማል ስትከፍቱት እንደምታዩት ክላሲካል በጣም ተርፏል።
በጣም እናመሰግናለን። ቪዲዮውን ከወደዳችኋቸው ላይክ አድርጉ። ይህም በሚመስል ሁኔታ ጨርሰናል። አመሰግናለሁ።